ምን አሉ? እነዚህ ሁሉ የተለያዩ ባርሴማ በርናት እንትናም በር ነው አሉ። ምንድነው እነዚህ በርነታቸው ጥቅማቸው መሰላችሁ? በር ወደ ሆነው ክርስቶስ ያደርሱናል አሉ። ገባችኋል? በር የሆኑ ወደ በር የሚያደርሱ ናቸው እነዚህ። ምን ይሰራልኛል? እኔ ወደ በር የሚያደርስ በር፣ እኔ ወደ አብ የሚያቀርበኝ በር ነው እንጂ የምፈልገው ወደ በር የሚያደርሰኝ በር ምን ይሰራልኛል? ገባህ አይደል? አስዬ አያል ቢዝነስ መሆኑን የምታውቀው እዚህ ላይ ንግድ መሆኑን የምታውቀው ገባህ? ኢየሱስ ጋር እንደሚያልቅ ስለተረዱ ሌላ በር መስራት ስላልቻሉ ምን አደረጉ? አይ ወደ በር የሚያደርስ በር ነው አሉ። ወደ አብ የሚያደርስ ካሉ ኢየሱስ ነው። ከኔ በቀር ብሏል። ኦልሬዲ እሱ ከኔ በቀር ብሎ ኦልሬዲ ዘግቶታል። ሌላ የለም ስላላቸው ወደ አብ እንዳይሉ ተዘጋባቸው። እሺ ወደ ኢየሱስ አሉ። አያርለ ወደ ኢየሱስ ግን ማንም ደካማ ማንም ኃጢአተኛ ዛሬ ብድግ ብሎ አንድ ሙስሊም ብድግ ብሎ ወደ ኢየሱስ መቅረብ ይችላል። ዛሬ ንስሐ ገብቶ ዛሬ ተመልሶ ዛሬ ይቅር በለኝ ብሎ አንድ ሙስሊም ብድግ ብሎ ቀጥታ ኢየሱስን ይቅር በለኝ ብሎ ንስሐ ገብቶ መመለስ ይችላል። ስለዚህ እነዚህ በሮች ምንድነው ሲሉ እሳቸው ሲናገሩ ትሰማላችሁ? ወደ በር ያደርሱናል። እኔ ወደ በር የሚያደርስ በር ምን ይሰራልኛል? እና በደንብ አንድ የሷን ፓርት ስማትና በቃ በጣም ብዙ ነገር ነው ቪዲዮ ላይ ማለት ኮሜንት ማድረግ የሚቻለው በኋላ መለስበታለሁ። ግን ከልት ሲሆን ችግሩ ምንድነው መሰለህ? ኢየሱስን አያሳየህም። ገባ? ወደ አብ አያቀርብህም። ጀስት የራሱን አዳዲስ ሃይዌዎች ይሰራል። አዳዲስ ሃይዌዎች ያለው እኮ በቂ ነው፣ ያደርሳል እኮ ለምትፈልገው ምህረት ለምትፈልገው ዘላለም ሕይወት በቂ ነው። ግን የራሱን ገባር መንገዶች እነዚህ ፓራሌል የሆኑና ገባር ወይም ተጓዳይ መንገዶችን ይፈጥራል። ይሄ ደግሞ ወንጌል አይደለም። ትክክለኛውና ጥርት ያለው የመዳን ትምህርት ሳይኖራችሁ ስለ ድህነት እንወያይ ብላችሁ እንዴት ትመጣላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሌሎች የድህነት መንገዶች እንዳሉ እኚህም ሊቅ ከዚህ በፊት እንደተመለከት ነው በዚህ መንገድ ሲነግሩን ስለምንመለከት ማለት ነው። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የኃጢአት ስልቱ እንደበዛ የጽድቅ ምኑ በዝቷል። ስልቱ አያችሁ፣ መግቢያ በዛ ማለት መግቢያ በዛ። በአርሴማ በኩል አድርጎ መግባት፣ በጊዮርጊስም በመግባት፣ በመርቆሪዎስ በፋሲለደስ፣ በተክለ ሃይማኖት፣ በሚካኤል በገብርኤል፣ በድንግል ማርያም እያሉ ወደ ዋናው በር ወደ ኢየሱስ ክርስቶስ መግባት መጣ። ሰማሽ? ወደ ዋናው በር በሮቹ ወደ በር የሚወስዱት ወደ ዋናው በር ወደ ኢየሱስ የሚያስገቡ በር ወደ በር የሚወስድ በር ምንድን ነው? አልገው አዳራሽ ነው እንዴ? ስለ አዳራሽ ነው እያወራን ያለ ነው? ስለ ዘላለም ሕይወት ነው። እሺ ቀጥሉ። ተባረኩ። ሁላችንም በኋላ ሰላም እላችኋለሁ። ይቅርታ እንግዶች ገስቶቻችን፣ ተባረኩ። ተባረክ። ፋሲለደስ አሉ አይደለ? ፋሲለደስ ሙሉ ጠርተዋል። አዎ ታቦት እኮ አለ ነው። አታውቅም እንዴ? ፋሲለደስም እኮ ቅዱስ ነው እኮ እንዴ። ሚኒሊክ የሚል ሙሉ መዝሙር ሰምቼ የለ ሚኒሊክ የሚል ኧረ ተው ግን ህዝቡን ተው፣ ልቀቁት። ድሮ ድሮ ያው መንገዶች ሁሉ ወደ ሮም ያመራሉ ነበረ። አሁን ደግሞ በሮች ሁሉ ወደ በር ያመራሉ። እንግዲህ ወደ በር ያመራሉ። ስልቱ ግን ተመችቶኛል። ስልቱ ምን ማለት ዳጊሻ መዝሙር ነገር በዚች ጣል ያደረግበት ስልቱ ወደ በር የሚያደርሱ በሮች ብለህ ወደ መንገድ የሚያደርሱ መንገዶች። ባጭሩ ኦርቶዶክስ ማሩ ነው። እንደገና መክፈል ስለማልፈልግ ነው። ለአንድ ነገር ሁለት ቢል ማንም ሰው በየትኛውም አውድ አይከፍልም። በዓለምም በመንፈሳዊም ማንም ሰው ፈቃደኛ መሆን የሚፈልግ አይመስለኝም። ለምን ከፍላለሁ? ለተከፈለ ነገር አንደኛ ብከፍል ራሱ እንት አግባብ አለመሆኑ ብቻ ሳይሆን ይቀበለኛል ወይ? ለአንድ ሰርቪስ ሁለት ጊዜ ልክፈልስ ብል ትክክል ሐቀኛ ከሆነ አይቀበለኝም። ዋጋዬን የሚወስደው ሰው ማለት ነው፣ ዋጋውን የጠየቀው አካል። ስለዚህ ሁለቴ አንደኛ እኔ መክፈል አቅምም የለኝም ልክፈልም ብል፣ ሁለተኛ ነገር ደግሞ ሁለቴ መከፈልም የለበትም ለአንድ ነገር። ኢየሱስም እኔም የምከፍልበት ምክንያት የለም። ስለዚህ ኦርቶዶክስ ስትሆን ሁለቴ ትከፍላለህ። ኢየሱስ የከፈለው ላይ ሲደመር አንተም መክፈል ያለብህ ነገሮች አሉ። ስለዚህ ይሄ ማለስማማበት ነገር ነው። የስግደቱ ነገር ላይ ሊሄድበትና እዚህ ላይም በኋላ እድል ካገኘው መጣበታለሁ። ስግደቱ ላይ ሊሄድበት የፈለኩት ምንድነው እንግዲህ
እከሌ ሰገደ በሚል ነገሮችን ጋር አንተም እንዳልከው ትምህርት የምትሰራ ከሆነ እከሌ ካደረገው ተነስተ የምታረግ ከሆነ ያልሰገዱ ሳመጣልህ አንተ አልሰግድም ትለኛለህ ወይ? የሰገዱ አምጥተህ እሰግዳለሁ እንዳልከኝ ያልሰገዱ እነከሌን ባመጣልስ አልሰግድም ወይ? እነከሌ ሰገዱ ብለህ እንደሰገድከው ሁሉ እነከሌ ያልሰገዱ ምን ሳመጣልስ መስገድ ታቆማለህ ወይ? ምክንያቱም ያንተ ነገር እነከሌ ያደረጉ በሚል ነው። እከሌ እኮ ህዝቡ ለንጉሱና ለእግዚአብሔር ሰገዱ ሩት ለቦይዝ ምናምን ብለህ ሎጥ ለካልክ ኦኬ ወደ አብርሃም መጣበታለሁ ዘፍጥረት 23 በጣም እሱ የተመታ እንትን ነው። ግን ወደሱ ከመጣቴ በፊት እሺ እነዚህ ስለሰገዱ ምሰግድ ከሆነ ያልሰገዱ ከመጽሐፍ ቅዱስ ሳመጣልህ እነከሌ ደግሞ ስላልሰገዱ አልሰግድም ትላለህ ወይ? ስለዚህ በስግደት ጉዳይ እንደ ሙድህ ነው ማለት ነው። እንደ ሙድህ ነው አስተምሮ የተመታ ነው ማለት ነው። እነከሌ ያረጉ ብሎ የሚደረግ አስተምሮ ችግሩ እነከሌ ያላደረጉም ተብሎም አለመደረግ አለበት ማለት ነው። ባይሆን ጥሩ ምሳሌ መስጠት የምችለው ሁልጊዜ በስግደት ጉዳይ እኔ ማርያምን ነው። መቼም በሷ አይደራደሩንም፣ ቢያንስ በሷ አይጨቃጨቁ ነው። ጥሩ ትምህርት ሰጥታናለች ብዬ አምናለሁ። እኔ ማርያምን ተከትዬ ነው ለመላእክት መስገድ ያቆምኩት። አንዱ ምክንያቴ ማለት ነው። ለፍጡር አለመስገድን ከማርያም ተምሬ ነው። አንዷ ጥሩ አስተማሪ ጥሩ ምሳሌ ማርያም ናት። ስለዚህ ከዛ በኋላ ለፍጡር የሰገደ ሰው አምጥተህ እከሌ እኮ ሰግዷል ብትለኝ እኔ ለፍጡር ያልሰገደች ማርያምን ምስክር አድርጌ እጠራለሁ። አይ ማርያም ተሸውዳ ነው ተሳስታ ነው ምናምን ብለህ ጥሩ ምሳሌ አትሆንም ካልከኝ ሎቱ ስብሐት ብዬ ዞር እላለሁ ካንተ። አትሊስት በማርያም እንስማማ። አንተ በሩት እንድስማማ ፈልገህ የለ በህዝቡ እንድስማማ ፈልገህ የለ እኮ በማርያም እንስማማ ዲል። መልአኩ ሲገለጥላት አልሰገደም። ዘካርያስ አይደለም ዘካርያስም አልሰገደም አውቃለሁኝ። እሱማ ቆርኔሌዎስም አልሰገደም። እሱን እኔም ማውራህ እስኪ በማርያም ኑ እንደው በማርያም ታምጣሽ ይላሉ አይደል? እሱ በቃ ተሳስታለች ወይ ለመላእክት አለመስገዷ ተሳስታለች ወይ? ማርያም አልተሳሳተችም አይደል? በቃ እኔም እሷን ተከትዬ አልሰግድም። ከየት አመጣኸኝ ትምህርት? ከማርያም። እሷ ያደረገችው ልክ አይደለም ብለህ ስታሳመነኝ ነው የዛን ጊዜ ዲስከሽኑ የሚቀጥለው። እሷ ልክ ናት ካልከኝ እሷን ትምህርት አድርጎ እሷን ምሳሌ አድርጎ ለፍጡር አለመስገድ ትክክለኛ ልምምድ አይደለም ካልከኝ ጥሩ ናሞግተኝ። ብዙ ነገር ተመረናል ከሷ ብዙ ነገር። አሁን ከርዕሱ እንዳንወጣ ብለን ነው እንጂ። እሺ አብርሃም ለኬጢ ህዝቦች ዘፍጥረት 23 ላይ ሰገደ። ማናቸው ኬጢ ህዝቦች? አሕዛቦች። አብርሃምን ማን ብለው ጠሩት? እዛ ክፍል ላይ አለቃችን። አብርሃም ለምን ሰገደላቸው? መቀበሪያ ስፍራ ስለሰጡት። አብርሃም አለቃ ነው። አለቃ ለአሕዛብ ሰገደ ይለናል ክፍሉ። ከአውዱ እንደምንረዳው ስለሰጡት እያመሰገነ እንደሆነ ከእስራኤል ባህል አንጻር ከኢትዮጵያውያኖችም ባህል አንጻር ይሄ ነገር እናውቃለን። ስግደት ኦርቶዶክሶች አሁን የሚያደርጉትን ነገር እያደረገ አይደለም። ቴንኪዩ እያለ ነው። አይ አይደለም እሱ ኢንተርፕሬሽን ነው ካልከኝ እሺ ችግር የለውም። በቃ ባንተ እናርገው፣ በእኔ ቅርና ባንተ እናርገው። መሰገድ አለበት ለቅዱሳን መሰገድ አለበት ብለህ ነበር። ታዲያ ለምን ለእርኩሳን ይሰግዳል አብርሃም? ለአሕዛብ ለምን ይሰግዳል ታዲያ? አንተ ለቅዱሳን እንደሚሰገድ ነበረ ይሄን ክፍል አንስተህ የሞገትከኝ እኮ። አብርሃም እኮ ለቅዱሳን አይደለም የሰገደው። አለቃው አብርሃም ለአሕዛብ ነው የሰገደው። ስለዚህ ይሄ ስግደት ተገቢ ነው ካልክ፣ ከሰላምታ ባለፈ ሁኔታ አረጋዋለሁ ካልክ፣ ከምስጋና ባለፈ ሁኔታ አረጋዋለሁ ካልክ፣ ዛሬ ጃፓኖች እንደሚያደርጉት ከባህላቸው ተነስተው ኢትዮጵያኖችና ሰሜን ኮሪያዎች ደግሞ ተገደው እንደሚያደርጉት፣ ኢትዮጵያ እንኳን ግዴታ አይደለም፣ ኢትዮጵያ ባህላችን ነው። ሰሜን ኮሪያ ግዴታ ነው መስገድ። ከየአውዱ ካላየኸው ትምህርት ከሰራህበት ግን የአብርሃምን ድርጊት እሺ ጥሩ አንተ ባልከው እንሂድ። አብርሃም ለአሕዛብ ሰግዷል፣ አንተም ለአሕዛብ ስገዳ። ታዲያ እንዲያውም አንተ አይደለም አለቆችህ ፓትርያርክህ ለሼኩ መስገድ አለባቸው ማለት ነው። ከአብርሃም ጻድቁ ተምረው። አይ ጻድቅ ነው እንግዲህ እናንተ ለጻድቁ ነው የምትሰግዱት አይደል? እዚህ ክፍል ላይ ግን ጻድቁ ነው የሰገደው። እናንተ ቤት ለጻድቅ ነው የምትሰግዱት አይደል? ዘፍጥረት 23 ላይ ግን
አብርሃም ሰገደ ብላችሁ ብታነሱት ክፍል እኮ አብርሃም ጻድቅ እኮ ነው። ጻድቅ ነው የሰገደው እዚህ ቦታ ላይ እንጂ ጻድቁ አልተሰገደለትም። ያንተ ቤት ጻድቆች ይሰግዳሉ ወይ? ያንተ ቤት አለቆች ይሰግዳሉ ወይ? ለአህዛቦች ጭንቅ መጣ ማለት ነው። ጭንቅ መጣ። ስለዚህ እያመሰገነ ነው ካላልክ በስተቀረ እንደ ባህሉ ዛሬም ስግደት አለ እናውቃለን። እሱ እያወራን ያለነው ግን ስለ መንፈሳዊው ስለ አንዷ ስግደት አንድ ነው። የስግደት አይነት ያለው ማት አይደለም፣ አንድ ነው ያለው። አንድ መንፈሳዊ ነገር ነው እያወራን ያለነው። ስለ ባህል፣ ስለ ልምምድ፣ ስለ ሌሎች ከአገሮች ከሁኔታዎች ተነስተን ስላሉ ነገሮች አልምናወራው። ይሄን ቤት የከፈትንበት ሐሳብ መንፈሳዊ ነገሮች ልንወያይ ነው። ስለዚህ ስለ መንፈሳዊ ልምምድ ከሆነ የምናወራው በመንፈሳዊ ልምምድ ውስጥ እንደ እግዚአብሔር ቃል አንድ ስግደት ነው ያለው። አንድ ባህልን አምጥተህ መንፈሳዊ ልምምድ ብለህ ልታስገባው አትችልም። አስገባዋለሁ ካልክ ደግሞ እሺ የኔ ቅርና ያንተ ይሁን፣ በቃ ትክክል ነህ አንተ አብርሃም መስገዱ ትክክል ነህ፣ እሱ በቤተክርስቲያን መደረግ አለበት እያልከኝ አይደል? እሺ ትክክል ነህ በላ ይስገዱ ጻድቆችህ። አቡዬ ይስገዱ ታዲያ፣ ጊዮርጊስ ይስገዳ ታዲያ። ሎቱ ስብሐት ትላለህ እንዴ? አንተ እኮ ነው ያመጣኸኝ ጣጣ። ጻድቅ ይሰግዳል ካልከኝ ኦኬ that's fine እኔ ጻድቋን ማርያምን ተከትዬ አልሰግድም ለመላክ ብያለሁ። እሷ ስላልሰገደች እሷን ተከትዬ አረጋለሁ። አንተ አብርሃምን ተከትለ አድርግ። ስለዚህ ጻድቆች እናንተ ቤት ለእናንተ ነው እንዲያውም መስገድ ያለበት፣ እንዲያውም ለአሕዛብ ነው ጊዮርጊስ መስገድ ያለበት ማለት ነው። በአንተ አባባል ከማ ተምረው? ከጻድቁ አብርሃም ተምረው። እሺም ጊዮርጊስ ከጻድቁ አብርሃም በልጦ አይደለም አይደል እንዴ? ጊዮርጊስም ከአብርሃም ነው የተማረው አይደለ? እንግዲህ እንደናንተ ማለት ነው። ያላቀውም ሰውየው whoever he is ጻድቅ ነው ስለምትሉ ማለት ነው። ጣጣ መጣባቸው። ክፍሉን እንዳውዱ አለማየት፣ ሁሉ ነገር ወስዶ ትምህርት ለመስራት መሞከር የሚያመጣው ጣጣ ምንድነው መሰለ? እነከሌ ሰገዱ ካልከኝ ያልሰገዱ ሳመጣልህም ደግሞ አመፀኛውን አለመስገድም አለብህ ማለት ነው። አይ አንተ እነከሌ እየተከታተልክ ነው የምታመጣው። ሶስት አይሁዳኖች አመጣልህና አልሰግድም ያሉ ሶስት አይሁዳኖች አንድ ክፍል ላይ እንዳይሰግዱ ሲነገራቸው ትንሽ ምዕራፍ ልፍ ብለው ደግሞ ለተሰራላቸው የወርቅ ጣዖት አሮን ለሰራላቸው የወርቅ ጣዖት ደግሞ የሰገዱ እስራኤላኖች አመጣልሃለሁ። የትኛው ነው የምትወስደው? ያልሰገዱትን እስራኤላኖች ነው የምትከተለው ወይስ የሰገዱትን? አይ ትምህርት ከነከሌ ሰራለው ካልክ እነከሌ አይነት የሆኑ ያልሰገዱም አሉልህ ነው። ስለዚህ በፈለከው አውድና የስግደት ነገር ተበልቶብሃል። ስለዚህ በዚህ መንፈሳዊ ዓለም ውስጥ እንደ ክርስቲያን አንድ ስግደት ነው ያለው። አንድ የስግደት አይነት አንድ ነው ያለው። እሱም ለሚገባው ለእግዚአብሔር ብቻ። ልክ ሮሜ ላይ እንደሚናገር ጉልበት ሁሉ ለእግዚአብሔር ይንበርከክ፣ ምላስም ሁሉ የእግዚአብሔርን ክብር መናገር አለበት። ስንት ምላስ ኖሮህ ነው አንተ የሌላውን ሰውዬ ክብር የምትናገር? ወይም ስንት ጉልበት ኖሮህ ነው ለሌሎች የምትሰግድ? ያለ ጉልበት አንድ ነው እንግዲህ መስገጃው ማለት ነው። ያው እናንተ ጋር እጥፍ ዘርጋ ይመስላችኋል። መስገድ መገዛት ነው ትርጉሙ። ባይዘዌ የሆነ ሸብረክ ማለት ጎንበስ ማለት ምናምን አይደለም ስግደት። ይሄ ደግሞ በጣም ይሰፋብናል ከቤቱም ርዕስ ውጭ ስለሚሄድ ነው። ገባ? እንደው ሸብረክ በማለት ካሰብከውም ራሱ እኮ ጉልበት ሁሉ አለ፣ የቀረ ጉልበት የለም ማለት ነው። ለእግዚአብሔር ይንበርከክ ይላል እኮ። አንተ ለጻድቁ የምትሰግደው ስፔር ጉልበት አለ እንዴ? ትርፍ ጉልበት አለ እንዴ? ያስቀመጥከው ራስ የሰራው የጠፈጠፍከው ያዘጋጀው አንዷ ጉልበት እንግዲህ ሁሉም ጉልበቶች ለእግዚአብሔር ሆኑ። ምን ቀረ ታዲያ? ጉልበት የሚባል ለናቦይ ምን ቀረ ታዲያ? ለጊዮርጊስ ምን ቀረው? ለማርያም ለመላእክቶች ምን ቀራቸው ታዲያ? ሁሉን እግዚአብሔር ጠቅልሎ ከወሰደው። ልዘምር ብትል ምላስ ሁሉ ተባለ። እንግዲህ በትርፍ ምላስ አትዘምር ለማርያም። እንግዲህ ሁሉም ምላስ ለሷ ሆነ፣ ለሱ ሆነ። ለሷ በምን ትዘምራለህ? ጭንቅ ነው እንግዲህ። ከዚህ ጭንቀት ለመውጣት ምን መሰል ያለው ነገር ሁለቴ ዋጋ አለመክፈል ነው። በቃ ተከፍሏል። ሁለቴ አትክፈል። ሁለቴ ከፍላለሁ ካልክ ኦርቶዶክሱን ባይዘው ሁለቴ አይደለም ብዙ ሺህ ጊዜ ያስከፍሉሃል። በእንትናስም እኛ ቤት ደግሞ ያለው ልዩነት ምን መሰለ? መክፈል አይደለም እኛ ቤት ያለው የተከፈለውን ማጣጣም ነው። የኛ ቤት ደግሞ አትከፍልም። ክርስቲያን ስትሆን አትከፍልም። የተከፈለልህን የመስቀል ስራ በመጀመሪያ አትችልም። ልክፈል ብትል ከ40 ጅራፍ በእርግጥ 40 የማይገርፉ በባህላቸው መሰረት ከ39 ጅራፍ አንተ ገና የመጀመሪያውን ሳቀምሱ ትከዳለህ ኢየሱስን። ገና የመጀመሪያውን ሳቀምሱ አትችልም ብሮ አትሞክረው። እንኳን 613 ህግጋትን መፈጸም ይቅርና ከ613ቱ 3ቱን አትፈጽሙም። በስራ አትችልም። ያው ክርስትና ለመግለጽ የምትችለውን ቤተክርስቲያን እንደምትለው የክርስቲያንን ህይወት ለማሳየት እምነት ያለ ስራ የሞተ ስለሆነ
ምትችለውን ለማድረግ ጌታን ለማክበር ብርሃንን አይተው መልካምን ስራን አይተው እግዚአብሔርን ያከብሩ ዘንድ ነው እንጂ እጸድቅበታለሁ ብለህ አይደለም። አትችልማ። እጸድቃለሁ ብለህ የሞከርከው ስራ አያዛልቅም። የሆነ ቦታ ስንክል ውድቅ ትላለህ። ጉልበት ጥሪ ይልሃል፣ እድሜ ጥሪ ይልብሃል። አትችልም። የማትችለው ነገር ነው። በቃ እኛ ቤት ለዚህ ነው ከፍለን ያልዳን ነው፣ ተከፍሎልን ሄዳን ነው። ከዛ ሌላ ቦታ ሊያስከፍሉን ሲሉ አንሄድም። ኦርቶዶክስ ሆነ ስትለኝ አይኔ እዛ እንደገና ያስከፍላሉ፣ አቅም የለኝም፣ ለራሴ መሞት አልችልም፣ ለራሴ አጣት መሞት አልችልም፣ የተሰራልኝን እዚሁ ክርስቲያን ሆኜ ባምን ይሻለኛል፣ ከክርስትና መውጣት አልፈልግም፣ ባለኝ ጉልበት ለሱ ብቻ ነው መስገድ የምችለው፣ ትርፍ ጉልበት የለኝም፣ ለሌሎች መሰግድበት፣ ለሌሎች መዘምርበት ትርፍ መላስ የለኝም። ይሄ ነው ክርስትና። ገላግሌ ነው። ከዚህ ገላግሌ ርፍ ከሚያረግ ህይወት ወጥቼ ወደ ስራ አቅሜም ጉልበቴም ዘመኔም ወደማይችለው ወደ ህግጋት አልገባ። ይሄ ማለት መልካም ስራ አልሰራም ነው አይደለም። እሰራለሁ፣ በዛ ግን እጸድቃለሁ ብዬ አልዳክርም። አልጸድቅም፣ አልችልም፣ እኔ አቅም የለኝም። ማንም እንዳይመካ ከስራ አይደለም እያለ ኤፌሶን አልመካም። ባይደው ከስራ ነው የሚሉ የሚመኩ ናቸው። የማይሰሩ ደግሞ እምነት የሌላቸው ናቸው። ድገመው። ከስራ ነው የሚሉ ምን አልኩኝ? ጻፉት እስኪ። ኧረ ያዳመጡኝ አይደለም አሺ። ከስራ ነው የሚሉ የሚመኩ ናቸው። የማይሰሩ ደግሞ እምነት የሌላቸው ናቸው። ጻፉት ከፈለጋችሁ። እሰራለሁ ካልክ አንተ ትምክተኛ ነህ። አይ የሚመካ ደግሞ በእግዚአብሔር ይመካ ነው የሚለው። በስራው መመካት የለበት። እድናለሁ ሰርቼ የሚል ሰው ትምክተኛ ሰው ነው። አንተ ይሄ ትቢት ብቻ ራሱ እንዳትድን ያደርጋል። ትቢት ነው የራሱ በቃ በእኔ በስራ የምትል የሱን ስራ የምታጣጣል ማለት ነው። እሱ ሰርቶ ጨርሶ ተፈጸመ ብሎ አንተ ግን ዶት 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 አድርገህ የምትቀጥል ማለት ነው። ደፋር እሱ የጨረሰውን ስራ እንደገና ልትቀጥል የምትፈልግ አትችልም። አቅም የለህም ብሮዋ ግን አትስራ እያለ ነው። ኖ ኖ ኖ ኖ ካልሰራ እምነት የለህማ። አይ ስለዚህ ክርስትና እምነት ስላለህ እንድትሰራ ያበረታታል። በሰራው ግን እንደማትድን ይነግርሃል። በሰራው ግን እንደማትጸድቅ ይነግርሃል። ምክንያቱም ብትሰራ ትታትራለህ እንጂ ጌታ እንዲከብር የምትችለውን ታደርጋለህ እንጂ እንደማያጸድቅ እኮ ታውቀዋለህ። እኔ አሁን ድሃ በማበላት በጣም ነው የማምነው። መበለቶችን በመርዳት ወላጅ አልባ ልጆችን በማገዝ ነውር የሌለበት አምልኮ ስለሚለው በዚህ በጣም ነው የማምነው። በዚህ ግን እጸድቃለሁ ብዬ አላምነው። ከኔ በላይ የሚያበላላ እንደሱማ ካልከኝ ወይም እኔ የማልችላቸው ነገሮች ሊፈጠሩ ይችላሉ። ባለመቻሌ ከጽድቅ ልጎል ነው፣ ከዘላለም ሕይወት ልጎል ነው። አየህ ይሄ ነው ችግሩ። ስለዚህ አልመካም። ስራ ያድነኛል ብዬ አልመካም፣ ግን እሰራለሁ። አይገርምም? እንደውም እኮ ከነዛ ይሻላል እኮ። ያጸድቀናል ብለው የሚሰሩ ስለሚያጸድቃቸው ነው የሚሰሩት። እኛ እኮ ባያጸድቀንም ነው የምንሰራው። አይገርምም? እንደማያጸድቀን እያወቅን ግን እንሰራለን። ምን አይነት ትህትና ነው? ሂሳብ አስቀምጠን አይደለም እንሰራው። የዘላለም ሕይወት ስለማገኝበት ብዬ አይደለም። አንተ ቢያጸድቀኝ የዘላለም ሕይወት ባገኝ ብለህ የምትሰራውን ስራ እኔ እንደማላገኝበት እያወቅሁ ግን በትህትና ሰራዋለሁ። እግዚአብሔር እንደሚያከብረው ስለማቅ ነውር የሌለበት አምልኮ እሱ ስለሆነ ሰውነትን ከእድፍ መጠበቅ ጌታን እንደሚያከብር ስለማቅ ነው እንጂ ብራዘር በስራ ይጸድቃለሁ ብዬ አይደለም። እንዲያውም ከአንተ እኔ ይሻላል። ባያጸድቅም እሰራለሁ የምለው እኔ እበልጥሃለሁ አንተን። እንደው ፉክክር ከሆነ ማለት ከአንተ እኔ ይሻላል። አይ መታዘዝ ማለት ይሄ ነው። ሂሳብ አስቀምጦ መደራደር አይደለም። እሱማ ሰርቪስ ነው። ከጌታ እንትን ልታገኝ እንትን ኖ ሰርቪስ አይደለም። ሁሉን ጨርሶታል ስራው። እኔ ሂሳብ አይደለም ከጌታ ያስኩት። ኦፍ ኮርስ ሪዋርድ አለ በጁ። አልደከምኩበትም ጎንበስ ቀና አላልኩም። ረጅም ጎዳና በእግሮች አልፈተንኩም። በነፃ ያገኘሁት ከአምላኬ ታድሎ ሰላም አለ ማይደፍር ሰላም አለኝ ኢየሱስ ሰጠኝ። ምስክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በጭንቀት ላሉ አልደከምኩበትም ጎንበስ ቀና አላልኩም። ረጅም ጎዳና በእግሮች አልኳተንኩም።
በነፃ አገኘሁ አምላኬ ታደልከው ሰላም አለ በቃ ክርስትና ቅዱሳን ይሄ ነው። ይልቁንም ደግሞ መጽሐፍ ሲናገር አንድ ቦታ ላይ ነህምያ በሰንበት ቀን አህዮችን ይጭኗቸው ነበር ይላል እና ይጃለ ጺማቸውን በቃ ነጨውታል፣ ፀጉራቸው በዱላጅ በጣም የሚያስገርመኝ ነው። በቃ ሰንበት ማለት ጭነት የሚጫንበት ቀን፣ የምታርፍበት ቀን ነው። ሰንበታችን ቀርቶልናል፣ እርሱም ክርስቶስ ነው። በጣም የሚገርመው ዳጊ እንዳለው ያ እኛ ፈቅደን ባሪያዎች ነን። ይህን ሁሉ ካደረግን በኋላ እኔ እንደሆነ እማረባ ነኝ የሚገባኝን አድርጌያለሁ ማለት ስትቀደስ፣ መልካም ስታረግ፣ ሰው ስታበላ፣ በአገልግል በቃ ከሚገባው በላይ ዋጋ ስትከፍል፣ ቀጥሉ ግን ምን ትላለህ? የምትጸድቅበት ሳይሆን ይህንማ በቃ የሚገባኝን ነው ትላለህ ማለት ነው። የእኛ ክርስትና እንደዚህ ነው። ለምን? ስራችን ተሰርቶ ስራችን ሰርተንልናልና የተሰራልን ነው። በመስቀል ላይ ያለቀ ጉዳይ ነው ለማለት ያለው ያ ድንቅ ሀሳብ ነው የሰጠህን። ይገርማል። አይ ቲንክ ለመላሾቹም አሁን በተለይ ዳጊ የሚለው ነገር ውስብስብ ነው። የስግደቱ ነገር ምንድን ነው? እንደታዘብነው ከሆነ ኢቨን ዶክትሪን የላቸውም። የደህንነት ዶክትሪኑም ግልጽ አይደለም፣ የስግደቱም ግልጽ አይደለም። ቃላትና ጥቅስ ላይ ነው መልስ ለመስጠት የሚሯሯጡት። እንደተባለው ትምህርት ነው እኮ ደህንነት፣ ትምህርት ነው። ስግደት፣ አምልኮ ትምህርት ነው ከመጽሐፍ ቅዱስ። እንዴት መስገድ፣ ለማን መስገድ እንዳለበት እስራኤልንም ቢሆን ሙሴ አስተምረዋል። በአዲስ ኪዳንም ሐዋርያት አስተምረዋል። ራሱ ጌታ ኢየሱስ ለጌታ ለአምላክ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል። ቢያስፈልግ ደግሞ ራእይ ላይ 2 ጊዜ መላእክት ታደርገው እያለ ታደርገው የሚለውን ቋንቋ ራሱ ይክዱታል። እኔ አላቅም። በጣም ከእነሱ ውስጥ ያለውን ይሄ ምንድነው ጌታ ኢየሱስ የሚናገረው ፈሪሳውያንን ስለ ወጎቻችሁና ስለ ልማዶቻችሁ እያለ የሚወቅሳቸው ይበዛል። በሃይማኖት ሽፋን መታወር ከባድ ነው፣ በጣም ከባድ እና በትህትናና በፍቅር የምንነግራችሁ እዛም ለሀሳባችሁ ጥቅስን ከመጎተት ቁጭ ብሎ የእግዚአብሔርን ቃል እንዴ ደህንነትን በተመለከተ ከዘፍጥረት እስከ ራዕይ እኮ የተደራጀ ብዙ የደህንነት ትምህርት አለ። ሮሜ ብቻውን የደህንነት ትምህርት ነው። ገላትያ ደህንነት ላይ ግዝረት ይጨመር ሲሉ ነው አይደለም ብሎ እንግዲህ እስኪራገም ድረስ ሲሪየስ ነው ጳውሎስ። በክርስቶስ ኢየሱስ የማዳን ስራ ላይ ምንም ነገር አይጨመርም የሚል ጠንካራ ትምህርቶች ናቸው። እንግዲህ ያውም የአዲስ ኪዳን ዋና የእምነት ትምህርቶች ናቸው። ገላትያም ማነው ሮሜም፣ በተለይ ሁለቱ፣ በተለይ ኤፌሶን። አሁን እኛ እናውራ በደል የጥቅስ ወሬ አይደለም እያወራ ነው ያለን። ለእናንተ መልስ ለመስጠት አይደለም የምናወራው እና በቃ የግድ ነው መጽሐፍ ቅዱስ መነበብ አለበት። ሌላው የሰበከው ሌላው አንዱ ያለውን ብቻ እየመዘዙ መንፈሳዊ እውርነትን ከማብዛት በስተቀር ወደ እውነት እና አምልኮ ሲባል በጣም ደስ ያለኝ ስግደት ሲባል ምን ማለት እንደሆነ እንግዲህ ሰገደ የሚለውን ጥቅስ ከጎተትን አስቸጋሪ ነው። የተደራጀውን የስግደትን ትምህርት ከሙሴ ብትፈልጉ፣ የአዲስ ኪዳን አገልጋዮችን ብትፈልጉ ከስግደት ጋር ያስተማሩትን ትምህርት ነው መከተል ያለባችሁ። ለምን? በብዙ ቋንቋ፣ በብዙ ሁኔታ፣ በብዙ ባህል የተጻፈ ነው መጽሐፍ ቅዱስ። ሩት ለከሌ ሰገደች የሚለው ስለ አምልኮ ነው ወይ የሚያወራው? እኛ እኮ
ለመላእክትና ለቅዱሳን ሰዎች አይሰገድም ስንል ልክ ነው እኮ አይሰገድም አትሉም። የጸጋና የምንትስት ብላችሁ ደግሞ ትመጣላችሁ። ከሌለ ከሌ ሰገደ ብላችሁ ትመጣላችሁ። መሰረታዊ ትምህርት የለውም ወይ መጽሐፍ ቅዱስ? ስለ ነገረ ድነት ቢሆን ስለ ነገረ አምልኮ ቢሆን ስለ ሁሉ ነገር ደረጃ በደረጃ የምንማርበት የህይወት መጽሐፍ ነው መጽሐፍ ቅዱስ። በተለይ ደግሞ እኔ ደህንነት ላይ ኦርቶዶክስ መሆንም አልፈልገው ውስብስብ ነው። ትላንትም ተናግሬያለሁ። አንድ ኦርቶዶክሳዊ በህፃንነቱ ተጠምቆ እኛ ጋር ለጥምቀት ክርክር ላይ ልጅ ሆነናል ይላሉ። ግን አንድ ሰው ከተወለደ ልጅ ነው፣ ልክ ነው። ከዛ ስለ እድገት ነው ማውራት ያለበት። ይመጡና ደግሞ ከጥምቀት በኋላ ለደህንነት ስራ ያስፈልጋል። ስራውም አይታወቅም። በነገራችን ላይ መደምደሚያ የለውም ወገኔ፣ መደምደሚያ የለውም። ድሃ ማብላት ነው ስራ፣ ጥሩ ሰው መሆን ነው ስራ፣ ፈልጌ በአይምሮ ምንድን ነው ስራ? ያዕቆብ ጋር የሚካሄደው የእምነት ስራን እንጂ ከስራ ወደ እምነትና ወደ ድነት ስለሚያመጣ አይደለም። ማነው ያዕቆብ ለዳኑ ሰዎች በእምነታቸው ላይ ስራ እንዲሰሩ፣ የጽድቅ ስራ እንዲሰሩ፣ መልካም ሰዎች እንዲሆኑ ብዙ ነገር እያነሳ ብዙ አጀንዳ እያነሳ አንድ ክርስቲያን አንድ አማኝ እምነቱ በስራ መገለጥ አለበት፣ ስትሮንግሊ በቃ ተግባር መኖር አለበት የሚል ደብዳቤ ነው። የያዕቆብን መልእክት ለማግኘት አንዱን ምዕራፍ እንኳን ዘልቆ ማንበብ እኮ ይገባል። እና በተለይ ነገረ ድነት ላይ መልስ የላትም ቤተክርስቲያኒቷ። ብዙ ነው በቃ ስልቱ ቅድም የሳቸው ቋንቋ ትክክል የገለጡበት ነው። በቃ ኦርቶዶክስ ማለት ስልት ነው ያላት። ባይ ዘ ዌይ ስልት ማብዛት አንዱን መንገድ መካድ ነው፣ አንዱን በር መካድ ነው፣ አንዱን መድኃኒት አይበቃም ማለት ነው። እና ቅድም ዳጊ ያለውን በደንብ አስምሩበት። በስራዬ ነው የምጸድቀው ተስፋ አስቆራጭ ንግግር ነው። በነገራችን ላይ የትኛውም ስጋ ለባሽ እግዚአብሔርን ደስ የሚያሰኝ የጽድቅ ስራ መስራት አይችልም። የትኛውም ስጋ ለባሽ ጻድቃን የሚባሉ አባቶችንም እንደው ኢዮብ ጻድቅ ነበር ተብሎ እንኳን እግዚአብሔር በዛ ዘመን ከነበሩ ሰዎች ጻድቅ ነው ብሎት እንኳን ትንሽ አለፍ ስትሉ ደግሞ ኢዮብ ከእግዚአብሔሩ ጋር እንኳን ሲጣላ ታዩታላችሁ። አብርሃምን በኃጢአት ታገኙታላችሁ። እንዳትበሳጩብኝ እንጂ እናቱ ማርያምና ቤተሰቦቹ እንኳን አንዳንዴ ኢየሱስ ላይ ሲነሱበት ታያላችሁ። በቃ ሰው ናቸው። የሰው ተፈጥሮ የእግዚአብሔርን ጽድቅ ለመሙላት ብቁ አይደለም። ለዛ ነው ብቁ እንድንሆን ጽድቁን ሊያለብሰን ክርስቶስ ኢየሱስ የመጣው። እና በጣም ተስፋ አስቆራጭ እንትን ነው፣ ትእዛዝ ነው የሚበዛው። የኦርቶዶክስ ማልሆንበት ምክንያት ቤት ልግባ መጨረሻ ምንድን ነው ለሚል ግድ የለም ሲኦልም እዛ ጠበቃ አለ። እንግዲህ ከ40 ቀን ወይም ከ80 ቀን ጀምሮ ሰው ተጉዞ ደግሶ ገዳም ሄዶ ቁልቁል ወርዶ አብልቶ ዘክሮ ሲሞት ፍታት ተደርጎለት አመት ተከብሮለት 6 ዓመት 7 ዓመት በጣም ያስጠላል። ጨለማ ነው መንገዱ። ምንም ወደ ኑና ወደ ብርሃኑ ተመላለሱ አይባል። በእርግጥ በክርስቶስ ኢየሱስ የሳተ መጪ መመለሻ የለው። ክርስቶስ ሰው የሆነው ወደ ምድር የመጣው እኛም ፍለጋ ነው አይደል? ሉቃስ 19 በጣም ደስ የሚለኝ ቃል ነው። ለአጭሩ ሰውዬ ማን ነው ለዘኬዎስ የተናገረው? የሰው ልጅ የጠፋውን ሊፈልግና
ሊያድን መጥቷል ነው ያለው። በጣም የሚገርም ነው። ፈላጊ ነው፣ አዳኝ ነው። እኛ ፈልገነው አንደርስም። ገና በኤደን ገነት ተደነባብረው ታያላችሁ። አዳምና ሔዋን ልክ ኃጢአት ሲወድቁ ሽሽታቸው ልብስ ሙከራቸው በቃ ያቺ ምንድነች ግልድም ያደረጓት ቅጠል ድንብርብራቸውን ይወጡ። ልክ ከእግዚአብሔር ሲለይ ሰው ደንባራ ነው የሚሆን። ትልቁ እግዚአብሔር ፊት በጽድቅ ቆመው የነበረው አዳም ከትልቁ እግዚአብሔር ፊት ለመሸሸግ ትንሽዬ ዛፍ ስር ሲቀመጥ ታገኙታለህ። ፈራው፣ ሸሸው፣ በቃ ድንብርብር። ለዚሁ ለተደናበረና ለወደቀ ሰው ግን እግዚአብሔር ራሱ ተስፋ በመስጠት ነው የጀመረው። በፍጹም በዛው ሮጦ ሸሽቶ እንደወጣ ቢሆን ኖሮ ጉዳችን ነበር። አዳምንም ሔዋንንም ካናገረ በኋላ ሰይጣንን ሲያናግረው በቃ የቤት ስራውን ራሱ እግዚአብሔር ሊሰራ ከሴቲቱ የሚወለደው እሱ አለና በቃ ቁልጭ ያለ ወንጌል እና ክርስትና ከተባለ እግዚአብሔር ባዘጋጀው ማዳን ማመን መታ በእግዚአብሔር ልጅ ማመን እንጂ በስራዬ አብልቼ አጠጥቼ እንደዛ አርጌ እንደዚህ ደግሞ ይሄንን ስንል እናንተ ሆዳሞች ስለሆናችሁ ነው ስለማትጾሙ ነው ምናምን ይሉናል። እውን እሱም ጥያቄ አለ። ማን ነው ጥሩ ሰው? ሰው እኮ በጣም ጥሩ ነገር ሲገኝ በጴንጤ ሆንክ እንዴ? አልጠጣም ጴንጤ ነህ እንዴ? የሆነ ነገር እንዴት እኛም ያየነው ነገር ነው። ራሱ ጸጋ የሚባል የእግዚአብሔር መንፈስ በቃ ቃሉ ራሱ ቅጥቅጥ አድርጎ ሰውን አኩርፈን እንዳናድር እንኳን ያደርገናል። ቃሉ ማለት ነው። እና ዳግመኛ የተወለደ ሰው ዳግም ከመወለዱ በፊት መሆን የፈለገውን ይሆን የነበረ ሰው ሁላችንም የቀመስነው ነው። አንችልም። እና ኦርቶዶክስ ማንሆነው አንደርስታንዲንግ የለም። በባይብል ላይ በድነት ላይ ትላንት ተናግሬያለሁ። አንድ አማኝ ጴንጤ ትላንትና ጌታን ተቀብሎ ከሆነ በምን ዳንክ ብትሉት ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ አምኜ እርግጠኛ ነኝ ይላቸዋል። ጀርመንም ሂዱ ጃፓንም ሂዱ። አንድ ኦርቶዶክሳዊ ግን ማአት ነው መልሱ። ድኛለሁ ይላቸዋል። እንድናለን። ትንሽ ደግሞ አሁን ማስታመሚያ ቃል አግኝተዋል። እዚህ ቲክቶዶክስ ላይ ድነናል እንትን እንላለን። የፊልጵስዩስ ላይ ጳውሎስ በአገልግሎት ጨክነው ጥርሳቸውን ነክሰው አገልግሎታቸውን እንዲፈጽሙ ለጻፈላቸው ለፊልጵስዩስ ምዕመናን በቃ የሆነ ይችን ነገር አሽሞንሙ ነው አይፈልጉም መዳን በቃ በኢየሱስ ግን ለአፍ ለንግግር መድኃኔዓለም አለልኝ፣ መድኃኒት አለልኝ። ምላፍ አይደለም እሱ መድኃኒት ነውና የማያደናግር ብርሃን በልባችን ስለበራ እኔ መቼም ቢሆን እኔ በተለይ ዘር ማንዘሬና ትውልዴ ኦርቶዶክስ እንዲሆን አልመኝም። በጣም ግራ የሚያጋባ ስለሆነ ግራ ያጋባል። በቃ እላለው የምስራች የለው የደስታ ዜና ማለት ነው። የደስታ ዜና እመንና ዳን ነው። መስቀሉንና ዳን ነውና ክርስትናን የሚመስል ክርስትና ያልሆነ ጨለማ ነው የሚታየኝ እኔ ኦርቶዶክስ መሆንን ሳስብ ማለት ነው። አላስበውም ለነገሩ። ተባረኩ። ይኸው ነው እንግዲህ ይኸው ነው። እስቲ አንድ እንትን ላሳያችሁና ከዛ እስቲ ይህን ስሙት። ሶስተኛው ጥያቄ እንሂድ። እሺ በአዲስ ኪዳን ስግደት ለቅዱሳን ይገባል ተብሎ በአባቶች የተፈታ የአዲስ ኪዳን ጥቅስ አሳየኝ። ርዕሳችን ስግደት ለቅዱሳን ይገባል ሳይሆን ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም ነው። አምና ረፉ ስግደት ሁሉ አምልኮ ነው ወይንስ አይደለም የሚል ስግደት ሁሉ አምልኮ አይደለም። በቃ ሌላ ጥያቄ ምን መልስም አትችልም። በቤተ ክርስቲያን ታሪክ ውስጥ ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳይ። ስግደት ሁሉ ምን? ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ።
እንደዚህ አይነት ምንፍቅና ስላልተነሳባቸው አባቶች ዛሬ የለም እንግዳ ትምህርት ነው። ስግደቱን አምልኮ አይደለም የሚል ያንተ ትምህርት እንግዳ ትምህርት ነው። 4 ክፍለ ዘመናት ውስጥ አልነበር። እሺ አሁን እንኳን እንግዲህ በተነሳው በዚህ በስግደት ጉዳይ ላይ እንግዲህ ባለቤቱ ራሱ ገና አገልግሎት ሲጀምር በሰይጣን ተጠይቆ ነበር። ይሄ ጥያቄ የዓለም መንግስታትና ክብራቸውን በቅጽበት ዓይን አሳይተው ወድቀህ ብትሰግድልኝ እሰጣለሁ፣ እኔ ለመወደው እሰጣለሁ ብሎ ማለት እንግዲህ ለጌታ ለአምላክህ ስገድ እሱም ብቻ አምልክ ተብሎ ተጽፏል ነው ያለው። እንግዲህ ባለቤቱ ለጌታ ለአምላክህ ስገድ እሱም ብቻ አምልክ ካለ አይ አንተ ብትልም እኛ እንሰግዳለን ማለት አመጽ ነው። ሌላው ቀጥሎ በነ ጳውሎስ አገልግሎትም ሄርሜንና ዲያ ብለው ስም ሰጥቷቸው በሊቃኦናያ ቋንቋ መስዋዕት ሊሰውላቸው ሲሆን አረ እናንተ ሰዎች ወደ እግዚአብሔር ዘወር እንድትሉ እኛ ወንጌልን እንሰብካለን እኛ ሰዎች ነን ብለው ልብሳቸውን የቀደዱ። ወደ ጴጥሮስም አገልግሎት ብትመጡ ወደ ቆርኔሌዎስ ቤት በሄደ ጊዜ እንግዲህ ሲሰግድ ተነሳ እኔ ራሴ ደግሞ ሰው ነኝ ነው ያለው። ወደ ራእይ መጽሐፍ ደግሞ ብዙ ጊዜ የሚጠቀስ ጥቅስ አለ እና ራእይ ምዕራፍ 3 ቁጥር 9 ላይ ከሰይጣን ማህበራት አንዳንዶቹን እሰጥሃለሁ መተው በእግር ስር እንዲሰግዱ አደርጋለሁ የሚል ጥቅስ ይጠቅሳሉ ብዙ ጊዜ። እንግዲህ እነዚህ የማያምኑ ሰዎች በክርስቶስ ኢየሱስ አዲስ ፍጥረት ያልሆኑ ሰዎች ወደ ማህበር ቢመጡ ወደ እግዚአብሔር ቤት ቢመጡ ወድቀው በእግር ስር ይሰግዳሉ ሲል እንዴ ለቄሰ ገበዙ ወይ ለፓስተሩ ለጳጳሱ ይስገድ የሚል ትምህርት ነው እንዴ? ማለት ራእይ ምዕራፍ 3 ቁጥር 9 ላይ ያለው ሰው መጥቶ አንድን አጥቢያ ለሚመራ ለሃይማኖት መሪ ለተቋሙ መሪ ይስገድ ይላል እንዴ? ለምሳሌ አንደኛ ቆሮንቶስ ምዕራፍ 14 23 ጀምሮ ስታነቡ እንግዲህ በማህበር ሁሉ አብረው ቢሰበሰቡ ሁሉ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ ይላል አበደዋል አይሉም? ምን ሁሉ ግን ትንቢትን እኮ ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረው ይገለጣል፣ እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል ነው የሚለው። ለምሳሌ እኔ የአንድ ተቋም መሪ ብሆን ፓስተር ብሆን አንድ የማያምን ሰው ሲመጣ እስቲ ጌታን የምትቀበል ተብሎ ሲጠራ ሰውየው ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ ባፉ ይመሰክራል እንጂ ለኔ ነው እንደሚሰግደው ሰውየው እኔን ነው እንደሚቀበለው በኔ ነው እንደሚያምነው የኔን ስም ጠርቶ ነው እንደሚጸልየው። ስለዚህ ምንም ከእግዚአብሔር ቃል ጋራ የሚያገናኝ ምንም ነገር የለውም። እከሌ ሰግዷል። ለምሳሌ እኔ ለአንድ ሰው እየጸለይኩ ያለው ሰውየው ቢንበረከክ ለኔ እየሰገደ ነው እንዴ? ሰውየው ለእግዚአብሔር ነው እንጂ የሚሰግደው። እኔ እኮ የምጸልይለት በኢየሱስ ክርስቶስ ስም ነው እንጂ በራሴ ስም እኮ አይደለም እኮ። የተንበረከከ ሁሉ ለፍጡር ነው የሚንበረከከው ይባላል እንዴ? ሲጀመር ቅድም ዳግሻ እየተናበረ ነበረ። የእግዚአብሔር ሕያውነቱ ራሱ እኔ ሕያው ነኝና ጉልበት ሁሉ ለኔ ይንበረከካል ነው ያለው እግዚአብሔር። ዝም ብለህ ለማንም የተበጠበጠ ቀለም ካርቱኒ ላይ ተደፍቶ በላስቲክ ተሰፍቶ በብር ተገዝቶ ከአቧራውን አራግፈ ጉልበትን ሸብረክ አድርገህ ስገድለት የሚል በፍራንክ ለገዛኸው አይን ላለው ለማይ ጆሮ ላለው ለማይሰማ እግር ላለው ለማሄድ ለካርቶኒ ስገድ የሚል ከየት ነው ያመጣኸው? ከየት ነው ያመጣሽው? አየህ፣ ሃይማኖት ፈጽሞ ከእግዚአብሔር ቃል ጋር ምንም የሚገናኝ ነገር የለም። ጥቅስ እንኳን ቢጠቅስ እንደ ሰይጣን አጣሞ ለጥፋታቸው አጣሞ ነው የሚነግሩት። አንድም ቦታ በአዲስ ኪዳን የትኛውም ሐዋርያ ለየትኛውም ፍጡር ስገድ የሚል ትምህርት አላስተማረም።
ስለ ክርስቶስ ኢየሱስ ስለማዳን ነው እንጂ ያወሩት። ለዛም ነው ጳውሎስ የሆነ ነገር ሊጨምሩ ሲሞክሩ ካልተገረዛችሁ አትድኑ፣ የሆነ ነገር ካላደረጋችሁ። በነገራችን ላይ የሆነ ነገር ስታደርግ እግዚአብሔር ይቀበላል የሚል የአጋንንት ትምህርት ነው። ለዛ ነው እኛ ከሰበክነው ውጪ የሰማይ መልአክ ቢሆን እኛም ቢሆን የተረገመ ይሁን ያለው። ለዛ ነው አሁንም በክርስቶስ ኢየሱስ ከማመን በስተቀር ምንም ነገር በማድረግ እግዚአብሔር ይቀበለኛል ብሎ የሚያስተምር ካለ እሱ የተረገመ ነው። ሌላው ብዙ ጊዜ የሚወራው ይሄ ስለ ጸሎት እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም የለም እያለ አንተ ተክለ ሃይማኖት ታውቅልኛለህ፣ አርሴማ ታውቅልኛለህ ትይኛለሽ እንዴ? የፍጡር ስም በመጥራት ወደ እግዚአብሔር ያደርሱኛል የሚል አንተ ታውቅልኛል የሚል ጸሎት ማን የጸለየው? የጌታን ስም የሚጠራ ሁሉ ይድናል ተብሎ ጻፈ። የጌታን ስም በስሙ ንስሐና የኃጢአትን ስርየት እንዲቀበል እንደተጻፈውም ደግሞ ወላ እግዚአብሔርን ብታመሰግን እግዚአብሔር አብን እኮ በሱ እያከበራችሁ በቃል ቢሆን ወይም መስራ የምታደርጉት ሁሉ በኢየሱስ ክርስቶስ ስም አድርጉት ነው ቆላስይስ 3:17 ላይ የሚለው። እግዚአብሔርን ማመስገን እንኳን ብትፈልግ ኤፌሶን ምዕራፍ 5:20 ላይ ስለ ሁሉ በጌታችን በኢየሱስ ክርስቶስ እግዚአብሔር አባታችንን አመስግኑ ነው የሚለው። እባክህ እስከ መቼ አትፈርድልንም ይላሉ ብለህ ጥቅስ ትጠቅሳለህ እንዴ? ሰዎች እኮ በሌላ ቃል እኮ ፍጃቸው የገደሉን ግደልልን የሚል ጸሎት እየጸለዩ እያለ አንተ ያማልዳሉ ትለኛለህ እንዴ? ትይኛለሽ እንዴ? ሰዎች እኮ ፍርድ ነው እየተናገሩ ያሉት። ራእይ 6 ላይ ራእይ እንትን ላይ ትለኛለህ። ሰዎቹ ስለራሳቸው የጸለዩት ጸሎት ራሱ እግዚአብሔር በቁጣ እንዲገለጥ እስከ መቼ አትፈርድልንም ደማችንን አፍሰውት እንዴት ዝም ትላለህ እያሉ ነው እንጂ ከምድር የሆነ ሰው ለነሱ ነግሮ እነሱ ወደ እግዚአብሔር ጸሎቱን አድርሰዋል የሚል ትምህርት የለም። ፍረድልኝ እኮ ልክ እንደ አቤል እኮ ከአቤል ደም ይልቅ ወደሚሻል ወደ ኢየሱስ ክርስቶስ ደም የአዲስ ኪዳን መካከለኛ ወደሆነ ቀርባችኋል ተብሎ ጻፈ። እንደ አቤል ደም እኮ ነው ደማቸው እየተናገረ ያለው እኮ። ፍረድልኝ አማላጅ ነው እንዴ? አማልዳለሁ ማለት ነው እንዴ? ሲጀመር የፍጡር አማላጅ አለ እንዴ? ሲጀመር ራሱ ስለ ምልጃ የተጻፈው ራሱ ሃይማኖት ከሚለው ጋር አይገናኝም እኮ። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9:14 ላይ ያለው ስለ እናንተም ሲያማልዱ ዘወትር ይናፍቋችኋል፣ ከእግዚአብሔር ጸጋ የተነሳ ይጸልዩላችኋል ነው የሚለው። ገንዘብ ቅዱሳን አዋጥተው ለቅዱሳን ገንዘብ ስለላኩላቸው የእግዚአብሔር ጸጋ እንዲበዛላቸው ይጸልዩላችኋል ነው የሚለው እንጂ ኃጢአታችሁ ለማስተሰረይ ወይም ከእግዚአብሔር ጋር ሊያስታርቋችሁ ስለ እናንተ እየለመኑ ነው አይልም። ፕሬየር ነው የሚለው። ግሪኩም እንግሊዘኛው ስለ ጸሎት ነው የሚያወራው እዛ ጋር። ጸሎት ሲጀመር ቢጸልዩ እንኳን ሰዎቹ በራሳቸው ነው እንዴ? ሁሉ ከሱ በሱ ለርሱ ነውና የምትጸልየው ራሱ እኮ እናንተ ግን በመንፈስ ቅዱስ እየጸለያችሁ ነው የሚለው። ማለት እንዲሁ መንፈስ ድካማችን ያግዛል፣ እንዴት እንደምንጸልይ እንደሚገባ እናውቅምና እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል፣ በማይነገር መቃተት ይቃትትልናል ነው የሚለው። ጸሎት ራሱ የምትጸልየው አንተ አይደለህም እኮ፣ አንቺ አይደለሽም እኮ። የእውነት በክርስቶስ ኢየሱስ በስሙ ንስሐና የኃጢአትን ስርየት ያገኘ ኃጢአቱ የተሰረየለት በተስፋው መንፈስ በመንፈስ ቅዱስ የታተመ ሰው የሚጸልየው ጸሎት ራሱ እሱ አይደለም፣ በመንፈስ ቅዱስ ነው የሚጸልየው እንዴ። ሲጀመር አንተ የምትኖር ከሆነ አንተ አዲስ ፍጥረት አይደለም። ማን በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ከሆንክ ደግሞ የምትጸልየው በመንፈስ ቅዱስ ነው። ምክንያቱም እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ሞቼ ነበር፣ ከክርስቶስ ጋር ተሰቅያለሁ። እኔ አልኖርም ከእንግዲህ በኋላ እኮ በስጋ የምኖረው ኑሮዬ በወደደኝና ስለ እኔ ራሱን አሳልፎ በሰጠ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ገላትያ 2:19 ላይ ጳውሎስ ያለው እኔ አልኖርም ነው የሚለው። አንተ እየኖርክ ከሆነ አንተ አዲስ ፍጥረት አይደለም። በገሃዱ ዓለም የሚኖር ተንቀሳቃሽ ሬሳ ዙምቢ ነህ እንጂ ሕያው አይደለህም። አንተ ከክርስቶስ የተነሳ ነው ሕያው የምትሆነው ስታመን። ሌላው ሁለተኛ ቆሮንቶስ ምዕራፍ 5:18 ጀምሮ ብዙ ጊዜ የሚነገር ቃል አለ ስለ ምልጃ። ለመሆኑ
ቅዱስ ጳውሎስ እኔ አማላጅ ነኝ ብሏል እንደዛ ጋር። ነገር ግን እኮ የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅና አገልግሎት ከሰጠን ከእግዚአብሔር ነው ይላል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ክርስቶስ ከራሱ ጋር ለማስታረቅ የሚለው ከራሱ ጋር ያስታረቀን ብሎ ስለሚናገሩ ብዙ ጊዜ የሃይማኖት አለቆች ማለት ነው። የማስታረቁ ቃል ደግሞ ወንጌል ነው። ቅዱስ ጳውሎስ ኃጢአተኛውን ሰው ከእግዚአብሔር ጋር ታረቅ ብሎ ወንጌል ነው የሚሰብከው ነው የሚለው መጽሐፉ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን እኮ አይቆጥርባቸውም። በእኛም የማስታረቅን ቃል አለ። ምንድነው? ወንጌል ነው የማስታረቅ ቃል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። እግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። እኔ ወንጌል ስሰብክ ወንጌልን ባልሰብክ ወዮልኝ ተብሎ ተጻፈ። ወንጌል ስሰብክ በኢየሱስ ክርስቶስ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ ስለነሱ ሊያማልድ ዘወትር በሕይወት ይኖራል ተብሎ ተጻፈ። በክርስቶስ ከእግዚአብሔር ጋር ትታረቃለህ እንጂ እኔ አንተ አማላጅ አይደለሁም። ወንጌል ስለሰበኩልህ በእግዚአብሔርና በአንተ መካከለኛ አይደለሁም። እኔ ወንጌል ስለሰበኩ ግን ብድራትን ከእግዚአብሔር አክሊልን ከእግዚአብሔር እቀበላለሁ። ምክንያቱም አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው ነው ኢየሱስ ክርስቶስ። ራሱ ለሁሉ ቤዛ ሰጥቷል። ጸሎት፣ ልመና፣ ምልጃ፣ ምስጋና ይደረግ ሁሉ ይድኑ ዘንድ እውነቱን ወደ ማወቅ ይደርሱ ዘንድ በቢወድ በእግዚአብሔር ፊት ይሄ በጎ ደስ የሚያሰኝ ነው። ስለ መኳንንቶች፣ ስለ ነገስታትና ስለ ህዝቦች ጸሎት፣ ልመና፣ ምልጃ፣ ምስጋና የሚደረገው ምንድነው? ስትጸልይ ምንድነው የምታደርገው? የምትጸልየው በማን ነው እንዴ? ምልጃ የሰው አማላጅ አለ ወይ? ሲጀመርስ ማለት በሱ ስም በኩል ወደ እግዚአብሔር የሚያመጣ ልዩ ፍጥረት አለ? ከመላእክት ነው? ከሰው ነው? ከቅዱሳን መካከል ነው? ሲጀመር ቅዱሳን የሚባሉት የሚቀድሰውና የሚቀደሱት ከአንድ ናቸው ተብሎ እንደተጻፈ እነሱ ራሳቸው አሁንም በምድር ላይ ያለው ነው። ቅዱሳን የተቀደስነው እኮ በኢየሱስ ክርስቶስ ስም አምናችሁ በአምላካችን መንፈስ ታጥባችሁ ተቀድሳችሁ ጸድቃችኋል ተብሎ ተጻፈ። የተቀደስነው በሱ ነው። ሃይማኖት የሆኑ የበቁ የነቁ ብሎ ጥቂቶችን ብፁዕ ቅዱስ አድርጎ ሌሎቹን የእርኩሳንና እርኩሳን መጨረሻ የሚያደርግ የአጋንንት ትምህርት ምንለው ለዛ ነው እንዴ? ምኑም የማይገናኝ ነገር በሰው በፍጡር ስም የሚዳን መዳን የለም። በዛ ላይ ህግ ልሽርና አልመጣም ብለህ ስለ ህግ ታወራ። አንተ ማን ሰጠህና ነው ስለ ህግ የምታወራው? ሲጀመር እኮ ልጅነትና ኪዳን የህግ መሰጠት የመቅደስ ስርዓት ለነሱ አባቶች ለነሱ ክርስቶስ በስጋ የመጣው ከነሱ ነው አይደለ? ሮሜ ምዕራፍ 9 ላይ የተሰጣቸው ራሳቸው መፈጸም ስላልቻሉ የመጀመሪያው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተገኘለት ብሎ እንደተጻፈ በዕብራውያን ምዕራፍ 8 ላይ ሁለተኛ ቆሮንቶስ ምዕራፍ 3 ላይ የሞትና የኩነኔ አገልግሎት እንደተሻረና የአዲስ ኪዳን የመንፈስ አገልግሎት ያ የገዳይ ፊደል ስለሆነ የመንፈስ አገልግሎት እንደተሰጠን ሁለተኛ ቆሮንቶስ ምዕራፍ 3 ላይ አንብብ። ከ1 እስከ 18 በጠቅላላ አንብቢው። ሃይማኖት እኮ ኦርቶዶክስ የማልሆንበት ምክንያት ብሉይ ኪዳንም አዲስ ኪዳንም ያልሆነ በብላት የተፈጠረ ተረት መጨረሻ የሌለው የትውልዶች ታሪክ የአጋንንት ትምህርት ስለሆነ ማን ሰጠህ? ስለ ስዕል መጽሐፍ ቅዱሳዊ ልታደርገው ትሞክራለህ። ከየት አምጥተህ ነው? እንዳትረክስ አይደል እንደሚለው ምንም አይነት ምስል እንዳትጠቀም እንዳትረክስ ይልህ የለ እንዴ? እግዚአብሔር በኮሬብ እኮ በእሳት ማከለ ይሄ ዘዳግም ምዕራፍ 4:15 ላይ እግዚአብሔር በኮሬብ በእሳት ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ እንዳትረክሱ። የተቀረጸው ምስል የማናቸውን ነገር ምሳሌ በወንድ ወይም በሴት መልክ የተሰራ በምድር ላይ ያለውን የእንስሳ ሁሉ ምሳሌ ወይም ከሰማይ በታች የሚበረው ወፍ ሁሉ ምሳሌ በምድር ላይ የሚሽከረከረው ሁሉ ምሳሌ ከምድር በታች በውሃ ውስጥ የሚኖረውን የአሳውን ሁሉ ምሳሌ እንዳታደርግ። ዓይኖችን ወደ ሰማይ አንስተ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉ ለአሕዛብ የሰጣቸውን ፀሐይና ጨረቃን ከዋክብትን የሰማይን ሰራዊት ሁሉ ባየ ጊዜ ሰግደህላቸው አመልካቸው እንዳትስት ተጠንቀቅ ነው የሚል
የተስመታ በጣም ቆንጆ ነው። ትንሽ ጠቅለል አድርገው ሌሎችም እንትን እንዲሉ። እሺ ያላየኸውን መንፈስ ቅዱስና ያላየኸውን አብ እግዚአብሔርን ከቶ ያየው አንድስ እንኳን የለም፣ በቅፉ ያለው አንድያ ልጁ ተረከው ነው የሚል። እንኳን ያላየኸውን አብና መንፈስ ቅዱስን ይቅርና ኢየሱስ ክርስቶስን እንኳን በስጋ ያወቅነው የተገለጠውን ራሱ ኢየሱስ ክርስቶስ እንኳን በስጋ እንደሚሆን ከእንግዲህ በኋላ እናውቅም፣ ማንም በስጋ እናውቅም፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እኔን እንኳን የምታየኛውን በአካል የምታቀኝ ሰው እንኳን ብትኖር ወይም ዳግሻን አይተ ወይም ሰንበዲን ፎቶ አንስተው ኪሎህን ለክተ ቁመቱን ለክተ ዳጊ እንዲህ ነው ማለት አትችልም። ምክንያቱም የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁ ነን። ዓለም እሱን ስላላወቀው እኛን አላወቀንም። ስለዚህ ብንገለጥ ግን እሱን እንደምንመስል እናውቃለን ነው የሚለው። እኔን እንኳን የምታየንን ሰው ልትስለኝ አትችልም። እንዲህ ነው ማለት አዲሱን ሰው ይሄን ይመስላል ማለት አትችልም። ገና ምን እንደምንመስል ራሱ አልታወቀም። ሲጀመር መንፈስን በካርቶኒ ላይ ስለ ጺም ሰርተህለት ይሄንን ይመስላል እግዚአብሔር ልትል አትችልም። እንኳን ማንም ሊያየው የማይችለውን እግዚአብሔርን ይቅርና። ለዚህ ሃይማኖተኛ የማልሆንበት ምክንያት ምንም አይነት መጽሐፍ ቅዱሳዊ አንዳች ነገር የለም። እስቲል የመሪዎቹ ስም እንኳን መጽሐፍ ቅዱሳዊ አይደለም። ሊቃነ ጳጳስ የሚል መጽሐፍ ቅዱሳዊ የለም። መምህር ተብለህ አትጠራ ተብለሃል። የእረኞች አለቃ ኢየሱስ ነው እንጂ አቡነ ማትያስ አይደለም። አንድም መጽሐፍ ቅዱሳዊ እውነት የያዘ መዋቅር የለውም። ስለዚህ ሃይማኖተኛ አልሆንም። አመሰግናለሁ። መልካም 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 መልካም። ኦርቶዶክሳውያን በጣም እንወዳቸዋለን። ኦርቶዶክስ የማንሆንበት ምክንያት ምንድን ነው? ኦርቶዶክስ የማንሆንበት ምክንያት አንዱ ምንድን ነው? እስቲ ላሰማችሁ። የእናንተ ልጅ ተጠይቆ የመለሰውን መልስ ላሳያችሁ። እንዲህ ይላል። እስቲ ስሙት። እዚህ ጋር ስግደት ስትሰግዱ ከእግዚአብሔር ውጭ ልደት ስግደት ስትሰግዱ ከእግዚአብሔር ውጭ ለሌሎች ስትሰግዱ የምትሰግዱት በመንፈስ ነው በምንድን ነው? ማለት ከእግዚአብሔር ውጭ ላሉ አካላት ስትሰግዱ በመንፈስ ነው የምትሰግዱት በምንድን ነው እኮ አስረዳኝ። ማለት በመንፈስ ስትል ምን ለማለት ፈልገህ ነው? በመንፈስ ነው የምትሰግዱት ወይስ በምንድን ነው የምትሰግዱት እኮ? ምን ለማለት ፈልገህ ነው በመንፈስ ስትል? ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ይላል። ከእግዚአብሔር ውጭ ላሉ አካላት የሚሰገደው በምንድን ነው? አልገባኝም። አልገባህም? እንዴት ይገባል? እንዴት እንደምትሰግድም አታውቅም፣ ግን ትሰግዳለህ። እሺ፣ ወደ ሁለተኛ ጥያቄ ምንም እንዴት እንደምትሰግድም አታውቁም። እሺ፣ ወደ ሁለተኛው ጥያቄ። እሺ፣ ሁለተኛው ጥያቄ ደግሞ እንደዚህ የሚል ነው። እሺ፣ በድፍን የመጽሐፍ እንግዲህ ልብ አድርጉ። በእውነትና በመንፈስ እንግዲህ ስገዱ ብሏል ጌታ ኢየሱስ። አዲሱ ስርዓት እንደዛ ነው። አዲሱ እና ከእግዚአብሔር ውጪ ለእግዚአብሔር በእውነትና በእውነት ነው የሚሰገደው። ከእግዚአብሔር አካላት ውጪ ላሉ እንሰግዳለን ስለምትሉ በምንድን ነው የምትሰግዱት አሉ። እስካሁን አልተመለሰም ይሄ ነገር። በነገራችን ላይ እዛ ቤት በጣም ከባድ ጥያቄ ሆነ። እስካሁን እየተንከባለለ ያለ ጉዳይ ላይ ነው ያለውና ወደፊትም የሚመለስም አይመስለኝም። ምክንያቱም በቃ ጌታ ኢየሱስ ትእዛዝ ሰጥቷል። የሚመለከው በእውነትና በመንፈስ። ኦኬ እሺ፣ ለቅድስት ድንግል ማርያም የምትሰግደው በምንድን ነው? ለገብርኤል የምትሰግደው በምንድን ነው? በምንድን ነው የምትሰግደው? ያለበለዚያ እኮ ምንም ጥቅም የለውም ማለት ትርጉም ከሌለው ማለት ነው የምትሰግድበት ሰላምታ፣ ባህላዊ ሰላምታ ካልሆነ በስተቀር ማለት ነው። እንግዲህ እና እንደዛ ነው። እና የማንሆንበት ምክንያት አንዱ እኛ ከእግዚአብሔር አካላት ውጭ ይላሉ መስገድ አንፈልግም። ምክንያቱም የሚሰገደው በእውነትና በመንፈስ ስለሆነ ማለት ነው። ከዛ አይነት ውጭ ኦርቶዶክሳውያን አላችሁ ከስር ካላችሁት ውስጥ እስኪ ጆኤል የሚለው ልጅ ምናልባት ከሆነ ነው፣ ካልሆነ የፕሮቴስታንት ምናምን ከሆነ እዚህ ሙሉ ነን ያለ ነው። ወይ አንድ 2 ደቂቃ አለኝ ልጠቀም።
እንዴ ሲኖር አንተ ምንድን እሺ ወዳጅ አይ ተባረክ ትስማይና ፓስተር ጊዜን የሰማኋቸው ነበር። ጌታ ብስ ይባርካችሁ። እሱ መጨረሻ ላይ ከተናገረው ነገር ያው ፖለቲካ እንዳይሰሩ ለቀጥ በጣም ጥሩ ነገር ነው ሁለቱም የተናገሩት። ለማለት የፈለገውን ካልተረዱት ያው እንግዲህ ችግሩ እነሱ ነው። ሃይማኖተኛ አይደለሁም ሲል ወግወጉን ያዝኩ አይደለሁም ማለቱ ነው። ወግወጉን ያዘ ማለት ምንድነው? ወግወጉን ያውቀዋል እኮ ወግወጉን ግን የማይኖረው ማለት ነው። እንደውም ቅድም ወግዬም ስጽፍ ነበር ኮሜንት ላይ ስራ ያስፈልጋል ለመዳን ስራ ይልሃል እንጂ አይሰራም እኮ። ወሬዋን ይችላታል ግን በቢራ ይጾማል። ቢራ እየጠጣ ነው የሚጾመው፣ እየቃመ ይጾማል፣ እያጨሰ የሚጾመው ማለት ነው። ወግወጓን ያውቃታል። ወግ መልካም ስራ መሰራት እንዳለበት፣ እስረኛ መጠየቅ፣ ባልቴቶችን መርዳት፣ ድሆችን ወግዋን ይችላታል፣ ሲያወራት ይችላታል። እንደ ፈሪሳውያኖች ማለት ነው። ወጉ አለው ማለት ነው። ገባ? ወግዋን ያውቃታል። ጥምቀት ያድናል ይልሃል እንጂ ሳያምን የተጠመቀው የጥምቀትን ወግ ያውቃታል፣ ግን ከዛ በፊት ያለውን የእምነትን ጉዳይ አያውቀው እና ሃይማኖተኛ ማለት ያወራዋል፣ እምነትን ያወራዋል፣ ግን አያረገውም ማለት ነው እንጂ ሃይማኖት ማለት እምነት ነው። እምነት የለኝም እያለ አይደለም። ኢትስ ማይ ስለዚህ እኛ ሃይማኖተኛ አይደለንም ስንል ወግወጉን አይደለም የያዝ ነው ማለታችን ነው። ኦኬ ወደ ቀድሞ ሐሳብ ሊድና ሁለት ነገሮች ብቻ ተናግሬ ቶሎ ባጭሩ ለሌሎች እድል ለመስጠት ልሂድበት። ቀደም ያነሳሁት የዘፍጥረት 23 ላይ አይታችሁ እንደሆነ መሬት ሲሰጡ ጻድቅ ሰገደ። ጻድቁ ማን ነው? ስሙ አብርሃም። መሬት ሲሰጡ ስለሰጡ ጻድቁ ሰገደላቸው። ጻድቁ አብርሃም። ኦኬ ኦርቶዶክስ ቤት እየሆነ ያለውስ ምንድን ነው? ጧፍም ሰጥተው የሚሰግዱትም እነሱ ናቸው ለጻድቁ። ዣንጥላም ገዝተው የሚሰግዱትም እነሱ ናቸው። እንዴት ናፌር እንዴ! ኦርቶዶክስ አይሆነች ከፍላችሁም ሰግዳችሁም አትችሉትም እንዴ! ቢብሊካልም እኮ አይደለም። ከጠቀሳችሁ ዘፍጥረት 23ን እኮ ለስግደታችሁ ትምህርት አድርጋችሁ ከወሰዳችሁ እኔ ንክለው ብያለሁ። ከዛ ትምህርት እንቀዳለን ካላችሁ እንዴ ከፍላችሁም ሰግዳችሁም እንዴት ይሆናል? አሁን የኬጤ ሕዝብ እኮ ከፈሉ እንጂ ሰጡ እንጂ አልሰገዱ፣ ተሰገደላቸው። ስለዚህ ዛሬ እንትና ናቸው ብላችሁ ሻማ ያበራችሁለት ጻድቅ ለእናንተ ይስገድላችሁ። ዛሬ ጊዮርጊስ ከሆኑ ጊዮርጊስ ለእናንተ ይስገድላችሁ። እንግዲህ ከመረራችሁ ዋጡት። ምንም ልናደርግ አንችልም። ራሳችሁ ናችሁ ይህንን ክፍል ወስዳችሁ ለስግደት ትምህርት የሰራችሁበት። መሬት ለሰጡት ለኬጤ ለአህዛቦች አብርሃም የሰገደበትን ጉዳይ ትምህርት አድርጋችሁ ስግደት ከሰራችሁ በጣም ጥሩ። እዛ ጋር የሰጠ አልሰገደም። እናንተ ሰጣችሁም ሰግዳችሁም ኧረ እንዴ ከእንትኑማ ከኑሮ ውድነቱም አንፃር እንደው ሃይማኖቱን ትታችሁት ፌር አይደለም። እሺ ሌላ ራእይ 3:9 ላይ ይሄን አስመርልኝ። ራእይ 3:9 ላይ ያልገባኝ አንድ ነገር አለ። ቅድም ቆንጆ አድርጎ ትስማይ ተናግሮታል። ትንሽ ማጉላት ስለፈለኩ ነው። እንደዚህ ይላል፣ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። ለማን ነው ይሄ? ለቤተክርስቲያኑ አለቃ ነው የሚናገረው። እሰጥሃለሁ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። እሺ ከዚህ ስግደት ትምህርት እንውሰድ። የስግደት ትምህርት እንስራ እስኪ ከዚህ። አንተ ኦርቶዶክሳዊ፣ አንተ አሁን የምትሰማኝ የትኛው ነህ? አንተ የምትሰግደው ነህ የሚሰገድልህ ነህ? ሁለት ናቸው አይደል? እዚህ ጋር እንግዲህ ቃል እየገባለት ነው። ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ እነሱ መጥተው ይሰግዱልሃል እያለው ነው እኮ። የትኛው ናችሁ እናንተ? የሚሰግዱት ናችሁ? የሚሰገድላቸው ናችሁ? የሚሰግዱት ከሆናችሁ የአይሁድ ማን ነው? የሰይጣን ማህበር ነው ይላል። ሰጋጆቹ የሰይጣን ማህበሮች ናቸው። ኧረ እኛ የሰይጣን ማህበር አይደለም ካላችሁ ደግሞ የሚሰገድላችሁ ናችሁ ማለት ነው። ታዲያ ለምን ትሰግዳላችሁ? እናንተ የሚሰገድላችሁ እንጂ ለምን ትሰግዳላችሁ? ይሄን ለመስገድ ከሆነ ትምህርት የሰራችሁበት፣ ስግደት ለመቀበል አይደለም። ስግደት ለመስጠት ነው ትምህርት የምታነሱት። ይሄን ለመረዳት እንዴት ይከብዳል። እና ሁሌ ራእይ 3ን ሲያነሱላችሁ ጠይቋቸው፣ የትኛው ነህ አንተ? እሺ በዚህ ትምህርት መሰረት የምትሰግደው ነህ የሚሰገድልህ ነህ? አይ እኛ ለይሄንን ስላለን እንሰግዳለን ካለ ጥሩ እኮ አንተ የሚዋሽ የሰይጣን ማህበር ነህ ወይ? እንግዲህ መጥተው ይሰግዳሉ የተባሉት የሚዋሹ የሰይጣን ማህበሮች ናቸው። አረ በኢየሱስም ወይም ደግሞ በስመ አብ በማርያም ምናምን ካለ የሚሰገድልህ ነህ ማለት ነው። የሚሰግደው ካልሆንክ ታዲያ ይሄንን ወስደህ ለምንድን ነው ለስግደት የምትጠቀምበት? ስግደት ስትፈልግ ነው ጥቅስ አንስተህ ትምህርት መስራት ያለብህ። ሎቱ ስብሐት።
እየከበደ መጣ። ምንም ላደርግ አልችልም። ኦርቶዶክሳውያኖች ተባረኩ፣ ቀጥሉ። ይሄ በጣም የሚያስገርም ነው። ስሙ እዚህ ጋር ገድላትን፣ ድርሳናትን፣ ታምራትን ያነባል። በሚያነብበት ጊዜ ያልተስማማውን ነገር ቢያገኝ እዛ ውስጥ በራሱ ፍቃድ ይሄ ነገር ልክ አይደለም ብሎ ቆርጦ ማውጣት ወይም ደግሞ ይሄንን ነገር አልቀበልም የማለት ስልጣን አለው ወይ? በቤተ ክርስቲያን ነው የሚለው። ገድላት ላይ ጥያቄውን ሰማችሁት? አንድ ሰው የኦርቶዶክስ አማኝ ሆኖ ድርሳኖችን ሲያነብ ከዛ ታምራቶችን ሲያነብ ይሄ አልተስማማኝም አልፈልግም ብሎ ማለት ይችላል ወይ ብሎ ጠየቃቸው። እንግዲህ መምህሩ የሚሉትን ስማማውን ነገር አልቀበልም ማለት አይችልም፣ መጠየቅ ነው የሚችለው። በነገራችን ላይ አንዱ ትልቁ የመጀመሪያው ትልቅ ስህተትም ይሄ ነው ብዬ አስባለሁ። ለምንድን ነው እንደዚህ ያልኩት? አንድ ሰው ኦርቶዶክሳዊ ከሆነ ኦርቶዶክሳዊት ቤተክርስቲያን የምትቀበላቸውን መጽሐፍት በሙሉ የመቀበል ግዴታ አለበት። የምትፈጽማቸውን ስርዓቶች የማመን የመቀበል ግዴታ አለበት። ጥያቄ ካለው ለሚጠየቁት አካላት ለሚመለከታቸው አካላት ጥያቄውን ማቅረብ ይችላል። እሱ ችግር የለውም። አልቀበልም ማለት ግን አይችልም። እንደው ለምሳሌ አንድ ሰው ኢትዮጵያ ውስጥ ከመጣ የውጭ ዜጋ ሊሆን ይችላል፣ ግን እንደ ኢትዮጵያ ሕግ መኖር አለበት አይደለ? ኢትዮጵያ ውስጥ መጥቶ አልቀበልም ቢል በሕግ ይጠየቃል ማለት ነው። ኢትዮጵያን ሕግ ባያከብር፣ ኢትዮጵያ ሆኖ ሕጉን ባያከብርም እንደዛ አንድ ኢትዮጵያዊ ሌላ ሀገርም ቢሄድ አውሮፓ ቢሄድ የአውሮፓን ሕግ ማክበር አለበት። ያን ባያከብር ይጠየቃል። እና ኦርቶዶክሳዊ ስትሆን ሕጉን ስርዓቱን ለምሳሌ ሊቃነ ጳጳሳት ሲሾሙ የሚመሉት ይሄን ነው። በነገራችን ላይ ይሄ ብቻ ሳይሆን ክርስትና ስንነሳ አውራ ጣት ተይዞ የሚገባው ኪዳን ይሄ ነው። የሚጠመቁት ህፃናት ቢሆኑ ክርስትና አባት ወይም ክርስትና እናት በህፃኑ ተገብተው ቃል ይገቡለታል። የቤተክርስቲያን ስርዓቷን፣ ዶግማዋን፣ ትምህርቷን፣ ገድላትን፣ ድርሳናትን፣ ምስጢራቷን እነዚህን ቤተክርስቲያን የተቀበለቻቸውን በሙሉ ለመቀበል ቃል ገብቶ ነው የሚገባው። ስለዚህ መቀበል አለበት የመጀመሪያው ነገር። ግን ገድላት ድርሳናት ላይ ደግሞ ስህተት ነው ብሎ ለማለት እንዴት ይቻላል? አሁን አንድ ጥያቄ ልጠይቅህ። አንተ አሁን አንድ ገድል አንብበህ ይሄ ስህተት ነው ካልክ ያንተን ስህተት ነው ማለት የምቀበለው ለምንድን ነው? እኔ አየኸው፣ አሁን ገድሉን ስህተት ነው አልከኝ። አንተ ደግሞ አንተ ያልከውን ለምን ነው አሁን ገድሉን ስህተት ነው ብዬ አንተን ትክክል ነህ ብሎ ለምንድን ነው? አሁን የምንሳሳሱ አንድ ኦርቶዶክሳዊ ገድላትን ድርሳናትን ይኸው ነው እንግዲህ ከአሁን በኋላ ወይ እንዴ ምን እንዳሉ ሰምታችኋል? በአገሪቷ ሕግ መገዛት አለበት አሉ የሚለውን ምሳሌ ያመጡና ሕግ አደረጉት እኮ ድርሳና ገድላናት ሕግ ሆኑ እኮ ማዛቤት እንዴ። ይሄ እኮ በጣም ደግሞ ሌላ ምንፍቅና እኮ ነው። ዶግማ ሆኑ እንዴ እነዛ እንዴ አሁን አመኑ ማለት ነው። ገባህ አይደል? አየህ፣ ለእምነት ማጠንከሪያ፣ ፀጉር ማጠንከሪያ፣ ጥፍር ማጠንከሪያ ሲሉ የነበሩትን ትተውት አሁን ጭራሽ ሕግ ሆኑ። አያል መተዳደሪያ ሆኑ ማለት ነው እኮ። አይ አልቀበልም ማለት አይደለም ማሰባት። ኦ ማይ ጋድ ይሄ አዲስ ነው። ፈልገዋለኝ ቪዲዮ በእናት አሁን ይህንን ከማጋ መሰል የምናገረኝን ቪዲዮ አክሊልና ቄስ ዲበኩሉ እኔ እኮ ካልጣመኝ ካልገባኝ አለመቀበል ምንም ማንም አያስገድደኝም እያሉ የተናገሩት ቪዲዮ ጋር ታደርግላቸውና መጠየቅ ነው። አንዳቸው እንግዲህ ሁለት አይነት አቋም አለ እዛ ቤት ማለት ነው። ገባ አንድነን ሲሉን ነበር። ዘቤ ግድ ነው ይላል። አኬ አይ ምንም አትገደድም እኮ ህሊና፣ እንዲያውም ቪዲዮ አለኝ። አኬ ህሊና እኮ የሚባል ነገር አለ፣ ሀፍረቷን ሳማት ምናምን የሚለው ነገር እንዴት አድርጌ ነው የምቀበለው ሲል ኢዮብ ተቀበልና አይ እሱማ እኔም እኮ አልቀበልም በደማስቆ ሳውልን የተገናኘችው ማርያም ናት ሲል እኮ እዛ ጋር ችግር እንዳለ ገብቶኛል ይላል። ይሄ ህግ ነው ይላል። ተመልከት እንግዲህ ይሳሳታል የምትል ከሆነ ህግ መሆን አይችልም። በሚሳሳት ህግ ነው ቤተክርስቲያኒቷ ህዝቡ እየተመራ ያለው ማለት ነው። አየህ ይሄ ነገር ከገድለኛው ታሪክ የመማር ገድለኛውን ፕሬዝ የማድረግ የማመስገን ከሚለው ወደ ህግ እያሳደጉት አመጡ ማለት ነው። በጣም ይገርማል። ይሄ ሌላ ሌቭል ነው። እስኪ በጣም ብትደግመው ራሱ ቪዲዮም በጣም ደስ ይለኛል። ወይ ላክልኝ እስኪ። ይሄ በጣም ይገርማል። this is getting crazy። ያ አሁን ላኩልኝ ከእናንተ ጋር እያወራሁኝና ይሄ ሁሉ ወጣት በቃ መረጃ እኮ ቀላል። በፊት አንተ ነበርክ፣ አሁን ሁሉ እየተባበረ እኔ እኮ በቂ ስላለኝ ነው የተውኩት። ታውቃለህ አሁን ድሮ ምናምን ሰለቸኝ። ለመሰለ ምን ላድርገው ያለውን ከበቂ በላይ ሆነ። ለሚነሱት ነገሮች ከበቂ በላይ ሆነ። ገብቷል። በቃ ታምረ ማርያም ነበር ትልቁ መጽሐፍ። በቃ እዛ ላይ ማርያም ገደለች ሲለኝ በቃ ጨረስኩ። በቃ አለቀ።
ነገረ ማርያም ላይ ሞተች ለኃጢአታችን፣ ታምረ ማርያም ላይ ገደለች ኃጢአተኛውን የሚል ሁለት የሚጣረሱ ነገሮች ሳገኝ ጨረስኩ። በቃ ታምረ ማርያምና ነገረ ማርያም በአንድ መስመር ተጠናቀዋል። ኦልሬዲ ከባድ ምንድፍቅና ላያቸው ላይ ተገንቶ ማለት ነው። ማርያምን ነፍሰ ገዳይ ናት ሲለኝና እዛ ጋር ደግሞ ለኃጢአተኞች ሞታለች ሲለኝ በቃ እኔ ለኃጢአተኛ ከኢየሱስ ውጪ የሞተም ማቀው ፍጡር የለም፣ እንኳን ፍጡር ሌላ እንትን የለም። ስለዚህ አለቀ። ለዛ ነው የተውኩት። ብዙም መረጃ አያስፈልገውም ከዚህ በኋላ ሐሰት ትምህርታቸው ለማፈራረስ ያለው ከበቂ በላይ ነው። የሚገርም ላነብ ጀምሬ ታምረ ማርያምን መሀል ላይ ሰለችኝ ታውቃለህ። ኦሬዲ የማውቃቸው ሌላ መሀል ያሉ ክፍሎች አሉና እስኪ ሙሉ ላነብ አልኩና ኢትስ ኦቨርዌልሚንግ ገባ። ከበቂ በላይ ነው፣ ሐሰት ታጭቆበታል። ስለዚህ እንደው እነዚህ ግለሰቦች የሚናገሩትን ተጨማሪ ነገሮችን ከመታዘብ ያለፈ ከዚህ በላይ ምንም እንትን የለም። እና it's so sad ዋው ያ ገደለችም ይላል ማየትም እንኳን እሷ ኢየሱስም ገደለም ይላል። በጣም በእሷ ነው መመጣባቸው። አሁን አውቃለሁ አይደለ? የተሰራው ስትሮንግ ሆልዱ ያለው በማርያም ነው የተሰራው። በሐሰተኛዋ ማርያም ማለት ነው። በብጽዕቷ በቅድስቲቷ በተወዳጇ በአማኝቷ ማርያም አይደለም። እኛ የምንደራደረው በስሟ ሃይ ኮፒ ተሰርቶባት ህዝቡን ያታለለች ያለች አንድ ማርያም አለች ምትገል። ለዛውም ለማይረባ ጉዳይ ነው የገደለችው። ሰሙ ለጽድቅ እንኳን አይደለም የገደለችው፣ የሆነ ብር አታለልክ ብላ ነው የገደለችው። እና እሱ ላይ ሌላ ጊዜ እንሄድበታለን ካስፈለገ። ለእንዲህ አይነት ተራ ነገር እንደ ምናምን ሰፈር ልጅ ወግታ ገደለች ይላል። ይሄ እንዲያገባ እንደዚህ እንዳቃለሏት በሷ መጣባሃለሁ አሁን። ምክንያቱም እዛ ላይ ነው የተሰራብህ። ስትሮንግ ሆልዱ ያለው እሷ በዛ ነው ብዙ ትምህርት የተሰራው። በብዙ ፍጡራኖች ሐሰት ትምህርት ሰርታቸዋል። አሁን እዚህ ጋር እስኪ ትደራደራለህ አትደራደር የሚለው እዚህ ጋር ጭንቅ ሆኖብሃል። አንድ ስግደትን አስመልክቶም በሷ ነው የምመጣብህ። አረ ዮሐንስ እኮ ሰግዷል ለመላኩ ስትለኝ ከዮሐንስና ከማርያም እልሃለሁ። እንዴ አንተ ከማርያም ጋር ፉክክር ነው እንዴ ስትለኝ አይ ከማርያም ጋር መማር ነው ፉክክር አይደለም። ከዮሐንስ ከመማር ከማርያም መማር ይሻላል አይደለ? እንደናንተ ቤት አስተምሮ አሁን በማርያም መጣብሃለሁ። ስግደት በማርያም እናድርገው በዮሐንስ እንዳድርገው እልሃለሁ። እሷ ለፍጡር አልሰገደችም ለመላክ አልሰገደችም፣ እኔም አልሰግድም ከማርያም ተምሬ ስለ አይ ማርያም ስለተሳሳተች ታዲያ ልተሳሳት ነው እንዴ ትለኛለህ? አትለኝም። ተበላህ ማለት ነው። በቃ እመጣብሃለሁ። አሁን በተሰራብህ ስትሮንግ ሆልድ ነው የምመጣብህ። ለዚህ ነው ብዙ ቪዲዮ ብዙ ፍለጋ አያስፈልገውም። በቃ ወሳኝ የሆኑ ፖይንቶች ተይዞባቸዋል። አለቀ። ትናንትና ሌላ ደምረው መጥቶ የሰራው ትልቅ ስተት አለ። ተከራክሮ ሲጨርስ ትዝ ሲለው ለካ በገድልና በድርሳናት ነው የተከራከረ ያለው። ኮሜንት ጽፍ አያዋለሁ፣ ሲያልብ ላይቭ ላይ ሲያልብ አያዋለሁ። እንዴ ደሜ በገድላትና ድርሳናት መከራከር ይቻላል እንዴ ስለው ድንግጥ አለ። ከዛ ዞረና የሆነ ሰው ሲናገር አንተ ቤተክርስቲያን አታክ እያረክ ነው አለ። የሆነ ሰው ማን እንደተናገረ አላውቅም፣ ግን ቤተክርስቲያን አታክ እያረገ የነበሩ ራሱ ደምረው ነው። ምን ማለት ነው? ቤተክርስቲያኒቷ በገድላትና ድርሳናት አትከራከሩ እያለችው መጥቶ ግን ሲከራከር ነበር አስቼ ቤት። ይሄ ንቀት ነው፣ ቤተክርስቲያኒቷን መናቁ ነው። አታርግ እያለችው ቤተክርስቲያኒቷን መጥቶ ሲከራከር ነበር። ልክ ይሄን ስለው ደነገጠ። እዛ ኤፍሬም ሌላ ቆንጆ ሐሳባን ሲያነሳ በዛች ሐሳቡ ላይ ያመልጥ ነበር። እኔ ደግሞ ከያዝኩ አልለቅም። ስለዚህ ቀላል ናቸው እነዚህ እንትኖቹን ገድላትና ድርሳናት ላይ ያሉትን ሐሳብ አኬ ለምንድነው በሰዓታት የተከራከረው? ዲያቆን በረከት ለምንድነው በድርሳነ ሰንበት የተከራከሩት? ከቦርናጌን ጋር መዝሙረ ያሬድ ለምንድነው በታምረ ማርያም የተከራከርከው? መልስ እንፈልጋለን። እሺ በጣም አስገራሚው ደግሞ ልደትና ዘማርያም ለኤርሚያስ የዲቤት ጥሪ ሲጠሩ በፈለከው መጽሐፍ በድርሳናት በገድላት በመጽሐፍ ቅዱስ መቼ እንገናኝና እንከራከር? ምን ፈራ መሰለ እንዴ አሉ። እንዴ ለወኔያችሁ ስትሉ እኮ ቤተክርስቲያኒቷን አታካራካችሁ። መከራከር አይሆንም ስትሉ አልነበር እንዴ? ረስታችሁት? በጣም ከመናደዳችሁ የተነሳ ፕሪንሲፕል ወለ ቤተክርስቲያኒቷ ጣሳችሁና በፈለከው ማለት ጀመራችሁ። አያችሁ። ረጅም ጊዜ ግን ስትዋሹ ነበር፣ አንከራከርም ስትሉ ነበር። ጭንቅ ሲመጣ እንዳለ ጭራሽ ማርያም ነፍሰ ገዳይ ናት የሚል ጉዳይ ህዝቡ ጆሮ በመረጃ ሲደርስ ገጽ 80 ታምረ ማርያም ላይ እንዳለ ስናሳይ አይ እንዲህ ቢጽፍኛ ጴንጤ እንጂ ኦርቶዶክስ ይጽፋል ብለን አላሰብንም ብሎ ትኩሱ ድንች ወደ እናንተ መጣ ማለት ነው። ጠረጴዛው ወደ እናንተ ዞረ ማለት ነው። አሁን ጭንቅ ሲሆን ምን አረጋችሁ? ፕሪንሲፕሏን ጣሳችሁና በእርግጥ እንዲህ አይነት ፕሪንሲፕል እንዳላትም አላነበብኩም፣ እናንተ ስላላችሁ ነው። መረጃ የለኝም። ይሄ በዚህ አልከራከርም ብላ ቤተክርስቲያኒቱ የጻፈችበት እኔ መረጃ የለኝም። ኦኬ ካላት ግን ወይም አላት ካላችሁ ግን ለምንድን ነው ግን
አለፍ እያላችሁ የምትከራከሩት? ጭራሽ ዲቤት መጥራት ጀመራችሁ እኮ። ይሄ ዝም ብሎ ድንገተኛ መልስ የሰጣችሁበት እንኳን ቢሆን እሺ ችግር የለም። የሆነ አይ ልከራከር አስቤ ሳይሆን እንደው መልስ ልሰጥ ነው ምናምን ብላችሁ ልታመልጡ እንኳን የምትፈልጉበት አይደለም። ዲቤት እየጠራችሁበት ነው በፈለግከው መጽሐፍ ብላችሁ። ውርደት ነው እንግዲህ። አሁን ደምሮ ከዚህ በኋላ ምን አፍ አለ? ድርሳን እንዳከፍት አይቻልም በመጽሐፍ ቅዱስ ለማለት አትችልም። በመጀመሪያ ነገር መጽሐፍ ቅዱስ ብቻ ምንለው እኛ ነን እንጂ እናንተ አይደላችሁ። ወይ ነገሩን እንግዲህ ከአምስቱ ሶላዎች ላይ ተቀብላችሁ ከሆነ አሁን ወደ መጨረሻ ላይ መጽሐፍ ቅዱስ ብቻ አማኝ ሆናችሁ እኮ እናንተ ግን ውሸታችሁ እንደሆነ በመረጃ እናሳያለን። ተከራክራችኋል፣ ተይዛችኋል። አት ዘ ኤንድ ኦፍ ዘ ዴይ ምን ልል ነው አስዬ ወይም ወገኖች ከታች የምትሰሙን ኦርቶዶክሳኖች ማጭበርበሩ በዚህ ሌቭል ሄደውበታል። ማርያም ላይ እስከ መሳለቅ ኢየሱስ በ5 ዓመቱ ነፍስ ገደለ፣ ነፍስ ተቆረጠች ብሎ ገደለው ሕፃን ብለው በ5 ዓመቱ የገደለ ኢየሱስ አለ ይላል ተአምረ ማርያም 14ኛው ታምር ሄዳ ማነው ታምረ ኢየሱስ የማርያም ከፈለክ ገጽ 80 ላይ አለል 16ኛው ታምር ላይ በደማስቆ ተገናኘችው የሚለው አሳያለሁ፣ በቪዲዮ አሳያለሁ ከፈለክ እዛ ቤት እየተባለ በደማስቆ ላይ በብርሃን የተበታችው እሷ ነች እንዲህ ሳውልን የተገናኘችው በብርሃን የተገናኘችው አይደለችም። ይሄው እንደዚህ ብሎ ደፍረዋል። ትላንት ደግሞ ኤፍሬም ምን አመጣለን? የማዕዘኑ ራስ የሆነችው የሚል ወደ እሷ ይዞር በሴት ይዞር አለ። ለማርያም ይሁን ለማን ይሁን አልታወቀም። ያው ዞሮ በሴት ከጻፋችሁ መቼም ለሷ ነው። አይደለም ካላችሁ ማን ነች ያቺ ሴት? እንዳለ እኮ የኢየሱስን እንዳለ አጥባችሁ ሸለማችሁ እኮ። ወይ ለሆነች ሴት ነው ወይ ለማርያም ሸለማችኋል። ያው ማርያም ሆኖ ግልጽ ነው፣ ግን ማርያም ስላላላችሁ ነው ብለን አንከራከርም እንጂ at the end of the day ግን ምንድነው መከራ የመጣው? ገድላትና ድርሳናት እዛ ቤት ህግ ናቸው እስከመባል ተደረሰ። ህግ ላይክ ከፈለኩ ቀበሏል፣ ካልፈለኩ አልቀበለው። ሊሳሳቱ ይችላሉ እና ማለት አይቻልም። ህግ የተሳሳተ ህግ አለን እያላችሁ ነው። ቤተክርስቲያኒቷ ህግ ነው ካለች እንግዲህ ሰው እየተናገረውን ንግግር እንደ ቤተክርስቲያኒቷ የምንወስደው ከሆነ አይደለም ካላችሁ ሞግቱን። ህግ ነው ካላችሁ የተሳሳተ ህግ አለ ማለት ነው። ይሄ ደግሞ ሌላ ጉዳይ ነው። በቀኖና እንኳን ልንይዝላችሁ አንችልም። ህግ ማለት ዶግማ ማለት ነው አይደል? ነው እንዴ? የሚለዋወጥ ህግ አለ እንዴ? ካላችሁ ንገሩን። እንግዲህ በእናንተ ቤት እኛ እንናገርም። የሚቀያየር የሚለዋወጥ እንዳሻው እንደ ሁኔታው ከሆነ ህዝቡን እያስጨነቃችሁት እኮ ነው። ዛሬ እንዲህ ብላችሁ የነገራችሁትን 60 እና 70 ዓመት ከሰገደ በኋላ ባለፈው በርግጥ ቀይራችሁታል። ለሚካኤል ስል ያ ሚኒ ላደረገው ስል ሰግዶ ስንት ዓመት ከኖረ በኋላ ኖ ይሄ በስተት ካቶሊኮች ያስጎብብን ስል አላችሁት። አሁን ህዝቡ ግማሹ ከቤቱ ያስወጣል ያንን ሚካኤል ቀሚስ ለብሶ ሲወጋ ያለበትን ስዕል፣ ያላወጣ ደግሞ አለ ግራ የተጋባ 60 ዓመት 70 ዓመት አያቱ አክስቱ አጎቱ ዘመዱ የሰገዱበት ስዕል ነው። አገር አታጋቡት ነው የምላችሁ። ስዕል አድኖ ቀኖና ነው መጽሐፍ ቅዱሳዊ ነው ጋር ዲፋይን ሚካኤልን ተቀየረ እንዴ? እሱ ቪዲዮ አላየሁም እንዴ? እኔ እኮ እሱ እንዴ አሉ እኮ ጭራሽ ካቶሊኮች ያስገቡብን ተጣልቶ አንዱ ምናምን ጉዶኖሪ ነው ምናምን የሚባል ጣሊያና የተናዶ የሳለው ስዕል ነው የኛ ቤተክርስቲያን ስዕል አይደለም ብለው ክደው ትክክለኛው የሚካኤል ስዕል በዙፋኑ ላይ የተቀመጠው ምናምን ብለው ሰሩ። ሚካኤል ዙፋን ከየት አምጥቶ ነው? በሴል ገዝቶ ነው መጨረሻ ላይ እንትን ዙፋን እንዴ? በዙፋን ጉዳይ እኮ አጋንንትን ሰይጣን ምን እንደደረሰበት ሉሲፈር ምን እንደደረሰበት እኮ ሚካኤል ያውቃል እኮ። በዙፋን ጉዳይ አይሞክረውም ሚካኤል አይሞክረውም። እንዲህ አይነት ነገር ውስጥ አይገባም መጣል ካላማረው በስተቀር። እናንተ ግን ዙፋን ሰርታችሁ አስቀምጣችሁ ይሄ ነው ትክክለኛው ስዕል በዙፋኑ ላይ ተቀመጠው አሰማችኋለሁ። ገብታችሁ ቻሌንጅ አድርጉ። ግን አሁን ሊዘጋ ስለመሸበት ነው እንጂ አስቼ ሌላ ቀን አሳያችኋለሁ። ዙፋን ያለው መልአክ የለም። ስርዓት ተቆጭ የሚል መልአክ የለም። አንድ በሰማይ አንድ ዙፋን አለ፣ በላዩም ላይ ተቀማጭ ነበረበት ይላል ራእይ 4 ላይ አንድ ዙፋን ነው ያለው የሚለው። 2 ዙፋን 10 ዙፋን የለም። በቃ አንድ። ስለ መለኮት ነው ማውራችሁ። ስለ አካል ሶስትነት ማውራት ይቻላል በቃ እንጂ መልአክም ዙፋን መለኮትም ዙፋን የለውም። እኛ እስከምናውቀው ወንጌላችን እንደዛ ያስተምር። እናንተ ግን የዚህን ያልደፍራችኋል። ለማንኛውም ግን ኖረህ እድሜን አያትህ ቤተሰብ ዘመድህ የሰገደበትን ስዕል አድኖ ይኸው አውጥቶ ጥሎብሃል። ምን ይሻላል? ነገ ደግሞ የገብርኤል ይቀየር ይሆን የሚካኤል ይቀየር እንዴ? ማለት የሌሎቹ እንዴ ታው እንጂ ዘንባባ ያዘችው ነች ያላዘችው ነች እያለ ይቀልድብሃል። እና አላቀም እንግዲህ ሲሰለች ሲደክምህ በመጨረሻ ያው ሄልፕ ትፈልጋለህ። እንደዛ ነው እኛም ለነገሩ ወደ ጌታ የመጣ ነው እንጂ ድክም ሲያረጋ
በመጨረሻ እረፍት ፍለጋ ወደሱ ስንመጣ ለነፍሳችን እረፍት ማቴዎስ 11 ላይ እንደሚናገረው ሰጠን። ይኸው አርፈን ቀረን። ክብር ለኢየሱስ ይሁን። ደህና ደሩ። ወዳችኋል። ተባረክ ዳግዬዋ። ይህንትኑን እንቀጥልበታለን። መቀየሩን አላወቅኩም ነበር እኔ። እንትና ነበረች የተቀየረች የነበረችው ማናት? የተቀየረች የአርሴማና እንትና ነበሩ የተቀያየሩ። እሱን ነበር ማት አለ በስለ አድኖማ ማት አለ። ስንት ያስወገዱት አለ። እኛ እንቀበለውም ካቶሊክ አስገባብን እያሉ በጠቅላላ ያስወገዱት አለ። እሺ ጥሩ እኮ ነው። ይሄም እኮ ጥሩ ነው። ባይዘው አስወግዱን ብለን ሲያስወግዱ ደግሞ መልሶ ቤተክርስቲያኒቷን መናገርም ፌር አይደለም። ጥሩ እኮ ነው። ጥሩ አንድ ጅማሬ ነው። ግን ስታስወግዱ ያላስወገዳችኋቸው ላይ ጥያቄም አለን። ሁለተኛ ያላስወገደ ህዝብ አለ ዛሬም ድረስ ሚኒ የለበሰ ወንድ ልጅ ሚኒ ለብሶ ማለት ነው እንግዲህ እንደ ግብረ ሰዶማይ የለበሰውን ስዕል ያላስወጣ ገና አሁንም አለ። የጨነቀው ስንት ዓመት ከሰገደግበት በኋላ የሚተናነቀው አሁንም አለ። ይሄ ነው ችግሩ። እናንተ ቤት ተነግሮ የራስ ቤት እንኳን ነግሮ ራሱ አታወጣው። ይሄ የሚያሳየው ምንድነው? አጋንንት በቃ በስነ ስርዓት በዛ ላይ እንደሰለጠነ ነው። አይለቀህም። ያው ልትለቀው ብትፈልግ እሱ አይለቀህም። ከዛም ያላቀቀ የጌታ ጸጋ ብቻ ነው። ስለዚህ ሊጠል ያልቻለስ ደግሞ ማህበረሰብ አለ፣ የደነገጠም አለ። ሰላም ነው ባሪ። ጌታ ስሙ ይባረክ። እንዴት ናችሁ ቅዱሳን ጻድቃን፣ ለርስቱ የተለያችሁ ህዝቦች፣ የተወደዳችሁ በደሙ የተዋጃችሁ ኢየሱስ በመስቀል ተፈጸመ ብሎ ሲል የሚለው ህይወት የጀመራችሁ የበራላችሁ ሰላም ናችሁ። ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። አሜን አሜን። ተባረክልን። እና ርዕሱ ትንሽ ያዝናናልም ሊያበሳጫቸው ይችላል። እና ያው ኦርቶዶክስ የማልሆንበት ምክንያት የመጀመሪያ ነገር ፍጡር አላመልክም። ለፍጡር አክብሮት እንሰጣለን። እኔ ኦርቶዶክስን ከነ ጨንበለላ ከነ ሬቻ ካሉ ከሀገራችን ባህላዊ እንትኖች ሃይማኖቶች ውጭ ከዛ የተለየ ቦታ የለኝም። እነዛም ላይ ኢየሱስ አይታይም፣ ኦርቶዶክስም ላይ ኢየሱስ አይታይም። እና ኢየሱስ እኛ የወንጌል አማኞች የምንለው ኢየሱስና አንዳንድ ኦርቶዶክስ የሚሉት አንድም አይደለም። እንደው ትህትና መጉደል አይደለም። መወለዱን ያመነ ኢየሱስን ፍጹም ሰው ነው ብሎ ያለ ፍጹም ሰውም ፍጹም አምላክ ነው ብሎ ያመነ ሰው በኢየሱስ ክርስቶስ አማላጅነት በኢየሱስ ክርስቶስ ቤዛነት ለሌላ ያካፈለ ሰው ኢየሱስን ያውቃል ብዬ አልልም። በጎዶሎ እምነት ሙሉውን ኢየሱስ አልተረዱትም። ስለዚህ በጣም በእልህና በቁጭት አምላካችንን እንወዳለን ካሉ ሚስጥሩ ትልቁ ያለው ኢየሱስ ጋር ነው። መንገድ ኢትዮጵያ አዲስ አበባ የትኛውን ቦታ ሄዳችሁ ስለ ገብርኤል ብታወሩ የሚቆጣችሁ የሚናደዳችሁ የለም። እንዲሁም ስለ መሐመድ ብታወሩ እንደዛው ዘሴምቲ። ስለ እግዚአብሔር አብን ብታወሩ ችግር የለባቸውም። ስለ ጥንቆላም ብታወሩ ችግር የለባቸውም። ስለ ኢየሱስ ስታወሩ ግን እመኑኝ ትደበደባላችሁ፣ ትገፋላችሁ፣ ትጣላላችሁ፣ በጣም ትነቀፋላችሁ። ኢየሱስን የሚቃወም የመጀመሪያ ኢትዮጵያ ምድር ላይ ኦርቶዶክስ ነው። አይገርማችሁ? ለኢየሱስ ክብር የሌላቸው እና ለአንዳንድ አሁን ለአቡነ ጴጥሮስ ለሚባሉ ሰዎች ለነ አቦ ያላቸውን ክብር በጣም ደስ ይላል። ለኢየሱስ ግን ክብር እንኳን የላቸውም። ሊያመልኩት፣ ሊሰግዱለት፣ ሊገዙለት አማላጃችን ነው ብሎ ማለት ለነሱ ነውር ነው።
ስለዚህ እኔ ለፍጡር አላመልክም። ኦርቶዶክስም አልሆነበት በርካታ ነገሮች ቢኖሩ ዋና ዋናዎቹ እነዚህ ናቸው። እንደውም እናደደባቸዋለሁ። ኢየሱስን ጠርተው ኢየሱስን የደበቁ ተወለደ ብለው ይላሉ። የተወለደበት ሚስጥር ያልገባቸው እና ከዚህ በኋላ የምናመቻምችበት ምክንያት የለም። አጠንክረን ነው የምንናገረው። እናንተ ኢየሱስን በመስበካችን በመናገራችን በመመስከራችን መናፍቅ ብላችሁናል። ይገባኛል። ትንሽ ጠንከር ማለት አለበት። ለስለስ አድርገው እንትኖች ምክንያቱም ያው ይገባቸዋል እና ትክክል አይደላችሁም እያልኩኝ አይደለም፣ ግን ያው አብሮ እንትን ለማለት ችግር የለም። እኛን እኮ በጣም ነው የሚሰድቡን፣ ምንም ጥርጥር የለም። ማይሰድቡን ነገር የለም፣ ማያረጉን ነገር የለም። እውነት ነው እና ግን ደግሞ የበለጠ እንዳይርቁን ለማለት እንጂ ምንም እንትን ንግግራችሁ ውስጥ ምንም አይነት ስህተት የለውም። እንትኗን ብቻ ኢነርጂዋን ሳዛላቸውና እናንተ ሰዎች ዛሬ ርዕሱን ልቀይረው እንዴ? እዚህ ቆይ አንድ እንትን ላሳያ። አንተ ቀለል አድርግላቸው። ላጠብቆ ነበር ይመስል የት አለ? ቆይ እስቲ ቆይ ይህን ላሳያችሁ። ቆይ አሁን ይሄንን ለምሳሌ እኛ ኦርቶዶክስ የማትሆንበት አይደል ያለው ስሟቸው እንግዲህ ነገር ፕሮቴስታንት የማንሆንበት ዋናው ምክንያት ኢየሱስ ክርስቶስን ላለመካድና ኢየሱስ ክርስቶስን አሁን ስሙት። ዩኒ አማን ነው። አማን። እስቲ ፕሮቴስታንት የማትሆንበትን ዋናው ምክንያት ንገረኝ። ክርስቶስ ኢየሱስን ላለመካድ ባይዘዌ ሁላችሁም አንድ ማስተዋል ያለባችሁ ነገር ፕሮቴስታንት የማንሆንበት ዋናው ምክንያት ኢየሱስ ክርስቶስን ላለመካድና ኢየሱስ ክርስቶስን ላለመተው ነው። እሑድን ያከበረ ሰው ኃጢአት እንኳን ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሑድን በገነት አርፎ ውሎ ሰኞ ማለዳ ወደ ሲኦል ይወርዳል። ይሄው ነው እንግዲህ አሁን እነሱ ሲሉት ምንም ችግር የለውም። ለምሳሌ አሁን እኛ እንዲህ ያለን አይደለ ኦርቶዶክስ ማንሆንበት ብለን አለን። አሁን ይህ ይከብዳችኋል፣ እነሱ ይከብዳችሁ። እነሱ ግን ከፍሬንዱ ጋር ጋዲሳ ፕሮቴስታንት ማትሆንበት ምክንያት ሲለው ፕሮቴስታንት ማንሆንበት ምክንያት ክርስቶስን ምን እንዳልለዋል እንዳልክድ ነዋል። እውነት ለመናገር እኮ እኛ ጋር ከመጣ የምትክደው እንደውም ክርስቶስን ብቻ ነው። እዛ እኮ ምን አለንና እኛ እኮ ሌላ ነገር የለንም። ሌላ ነገር የለንም። ይልቁንም ደግሞ እነዚሁ ልጆች በክርስቶስ ብቻ የሚለውን የአጋንንት ነው የሚሉት። ይሄው ልደት ማስታወቂያ ሰርቷል። ከቃልዬ ጋርም ዲቤት ለማድረግ እንደዚሁም ደግሞ ከአማኒሻ ጋር ዲቤት ሊያደርጉ ሲሉ የተናገረው ቃል በቃል ክርስቶስ ብቻ። አዎ ደግሜ ይላለው የአጋንንት ነው ይላል። ሁለተኛው ማስታወቂያውም ላይ ማለት ነው። በጣም ደፋሮች ናቸው እናውቃለን። ግን ያው ወደ ቡቦዎች ስለሆኑ እነሱ እንደምታውቁት ያው ሰሞኑን ሼክ አብዱል ጳጳስ ቀውጢ ሆኗል መንደሩ ሁሉ እና ሌላ ቀና ትንሽ በዚህኛው ቀዝቀዝ ይበሉ ብዬ ነው። ባሪሻ ቀጥል፣ አሁን ጨርስ። አይ አንድ ደቂቃ የቀረችኝን ኢትስ ማይ ታይም ለእሱ ሼር አደርገዋለሁ። ኢትስ ማይ ታይም በቃዋል፣ በቂ እስኪ ከተሰጠኝማ አንዷ ደቂቃ ይጠቀም። የኔን ነው
በቂ ተናግሯል። በደንብ ይገራቸው። በደንብ አይደለም በስማቸው ይጥራቸው ፕሊዝ። ዝጋ አይደለም ማይክ ዝጋ። ኢት ኢዝ ማይ ታይም። ማይክ ዝጋ። አይ አስቲ ቆይ፣ አይ የቀረኛለ የእውነት እንዴ የሪዞርቱን ህግ አታውቅም? ሪዞርቱ እኮ በቃ ማይክ እዛ ከተባለ ይዘጋል። ያ ባህርሻ ቀጥል። ካልሆነ ፍቅርሻ ቅድም ኔትወርክ አስወርዶት ነው። ተያይዣለሽ አይደል ኪኪ? ጠረጴዛው በደንብ ዞሯል ትላለች። ታያታለህ። እኔ ለስለስ አድርጌ ልሂድ። ሪዞርቱ ያው እንትን እንዳያል ለስለስ አድርጎ ነው ሪዞርቱ። በእውነት በጣም በጥበብ የተሞላበት አዟዟር ነው ቴብሉን የሚያዞረው እና የእነ ባህርሻ በጣም አዟዟሩ ቫዮለንት የሆነ አዟዟር ነው እና ዶዙን በእውነት ቀነስ አድርጌ እኔ ኦርቶዶክስ ማልሆንበትን በጣም አንድ አጠር ያለች ነገር ልበልና ቅድም ዳጊሻም በጣም የሚገርም ፖይንት ነው ያነሳው እና እኔ ጳውሎስ እንደሚል እንግዲህ በአጭር ቃል ይላል ጳውሎስ እና በአጭር ቃል እኔ ኦርቶዶክስ የማልሆንበት ምክንያት እንደ እግዚአብሔር ቃል ከአንዳንድ ነገሮች ከተፋታንበት እግዚአብሔር ካፋታን ከአንዳንድ ነገሮች ጋር እንደገና ሊያጋባኝ ይችላል ብዬ ስለማስብ መልሼ ኦርቶዶክስ አልሆንም። አንደኛ ይሄ ነው። ሁለተኛ ደግሞ ወደ አሮጌው መንገድ ይመልሰኛል ብዬ አስባለሁ። ኢየሱስ ክርስቶስ በአዲሱ ኪዳን መርቆ የከፈተልን በአዲስ መንገድ እየሄድኩኝ ሳለ ኦርቶዶክስ መሆን ከሆነ ግን በድሮ መንገድ እንዲሄድ ያደርጉኛል እና አንዳንድ ጊዜ አዳዲስ መንገዶች ሲሰሩ አይታችሁ ከሆነ ደቱር አለ ላይክ አዲሱ መንገድ እስከሚያልቅ ድረስ አስቸጋሪ ሆነ ላይክ እንደ ቅያስ የሚደረግ አለ አዲሱ መንገድ እስከሚሰራና እና ኢየሱስ ክርስቶስ በከፈተልን በዚህ በአዲሱ መንገድ ወይንም ደግሞ የመንፈስ ኑሮ አለ እና ጳውሎስ ሮሜ ምዕራፍ 7 ላይ ክሊር አድርጎ የሚያስቀምጠው አለ እና በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም ብሎ በሚለው መንገድ እየሄድኩኝ እያለው በአሮጌው መንገድ በፊደል ኑሮ እንደሄድ ያደርገኛል ብዬ ስለማስብ አልሆነም እና ይሄ አዲሱ ተመርቆ የተከፈተልን መንገድ እግዚአብሔርን እያመለክን በደስታ መዳናችንን አረጋግጠን ለመዳን የምንሰራበት ወይንም ለመጽደቅ የምንሰራበት መንገድ ሳይሆን ደስ እያለን በመንፈስ ኑሮ አንድን ነገር ቀደም ዳጊ በጣም ኢምፖርታንት ነገር ተናግሯል። እኔ እዛች ላይ እንደውም አመራ አድርጌ ልጨርስ። ሮሜ 7 ላይ እንዳልኳችሁ ከህግ ጋብቻ ተፋተን ወይንም ተለያይተን ጳውሎስ ያንን ነው የሚናገረው እና ከ5 ከ6 ጀምሮ 6ንም ስታዩት ክሊርሊ እያስቀመጠ ይመጣል ጳውሎስ እና ጸጋ እንዲበዛ በኃጢአት ጸንተን እንኑር ይላል አይደለም ብሎ እዛው ባጭሩ መልስ ይሰጣል እና ከህግ በታች ስላይደለን ከጸጋ በታች ስለሆነን በኃጢአት ጸንተን እንኑር ይላል አይደለም ይላል። አያችሁ ይሄ አዲሱ መንገድ ለመጽደቅ የምንሯሯጥበት የምንጋጋጥበት ሳይሆን ኦልሬዲ በመጽደቅ የምንጀምረው ህይወት ነው። ስለዚህ ቀድምም እንደተጠቀሰው የያዕቆብ መጽሐፍ እዚህ ጋር ሮሜ ከሚናገረው ጋር የሚቃረን አይደለም በፍጹም። ስለዚህ ይሄ አዲሱ መንገድ በመንፈስ የምኖረው ኑሮ ነው። እየታገልኩኝ እየለፋው እየደከምኩኝ ዛሬ ወድቅ ይሆን ነገ ወድቅ ምን ሆን ይሆን እያልኩኝ በስጋት የምኖረው ህይወት አይደለም፣ ከእረፍት የምጀምረው ህይወት ነው እና ይሄ አዲሱ መንገድ ከእረፍት የምጀምረው ህይወት ነው። እነሱ ግን ና የሚሉኝ እንደገና ገና እርግጠኝነቴን የማጣበትን ወደማጣበት ህይወት ነው የሚመልሱኝ እና ቀደም ቄሱ የተናገሩት ስንት አይና እንደሆኑ አልነገረንም አስቼ ግን የኃጢአት ስልቱ እንደበዛ አሉ። በዚህ ግን ትክክል ናቸው። አይ ቲንክ ግማሹ ልክ ነው ብዬ እላለሁ። ኃጢአት ስልቱ ብዙ ነው፣ እኛን የሚጥልበት ስጋ ስልቱ ብዙ ነው፣ እኛን ወደ ታች ድራግ የሚያደርግበት
ከመንገድ የሚያስወጣበት መንገድ ብዙ ነው። እግዚአብሔር ግን በልጁ በክርስቶስ ኢየሱስ ያስቀመጠልን አንድ ስልት ብቻ ነው ወደ ጽድቅ የምንመጣበት። የኃጢአት ስልቱ ሊበዛ ይችላል፣ የጥፋት ስልቱ ሊበዛ ይችላል። እግዚአብሔር ግን በልጁ በክርስቶስ ኢየሱስ አንድ ስልት ብቻ ነው ያስቀመጠው። በቃ ብዙ ስልት የለንም እኛ። አያችሁ፣ ሰው አንድን ነገር የሚጠራጠር ከሆነ ለምሳሌ እኔ እዚህ ባለውበት ሀገር በር ሲዘጉ መጀመሪያ አንዱን ቁልፍ ይዘጋሉ፣ ከዛ ከላይ ይዘጋሉ፣ ከዛ ከታች ይዘጋሉ። 4 5 6 መቀርቀሪያ ነው ያለው። ለምን? አንዱ የሆነ ነገር ቢሆን አንዱ ፕሮቴክት ያደርገኛል፣ አንዱ የሆነ ነገር ቢሆን አንዱ ፕሮቴክት ያደርገኛል ብሎ 5 6 ሌቭል ያስቀምጣሉ። እግዚአብሔር ግን ለመዳን ያስቀመጠው አንድ ስልት በክርስቶስ ኢየሱስ ብቻ ያለ መንገድ ነው። በቃ አጭርና ግልጽ ነው። ኮምፕሊኬትድ አይደለም። በክርስቶስ ኢየሱስ የሚያምን በልጁ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው ብሎ አንድ ስልት አስቀምጧል እግዚአብሔር። ይሄ አዲሱ መንገድ በቃ ቀላል መንገድ ነው። በጣም የሚታይ መንገድ ነው። በጣም የተቀመጠ በቃሉ ግልጽ ሆኖ የተቀመጠ መንገድ ነው እንጂ ስልቱ አልበዛም። የድነት አንድ ነው ስልቱ፣ ይሄም በክርስቶስ ኢየሱስ በማመን ነው። ስለዚህ ከሕግ ስራ አፋቶን እዚህ ጋር የሚናገረው ፖል ያንን ነው። አንዲት ያገባች ሴት ባሏ ቢሞትባት ለዛ ከባሏ ጋር ለገባችው ለዛ ኪዳን ልክ ባሏ ሲሞት ትፋታለች። አያችሁ፣ ይሄንን የተናገረው ጳውሎስ ከሕግ ስራ አፋቶን ከዛ በኋላ በአዲሱ በመንፈስ ሕይወት ከሆነው ሕይወት ጋር አጋብቶናል ለሌላ እንድትሆኑ ይላል። ለሌላ እንድትሆኑ ለሕግ ተገላችኋል ይለናል። አያችሁ፣ እኔ ዛሬ የሆነ ነገር ባልሰራ ከመንግስቱ ወጣለሁ አልወጣም፣ የዳውት ወይንም የጥርጣሬ መንገድ አይደለም። ይሄ መንገድ የእርግጠኝነት መንገድ ነው። በመንፈስ ቅዱስ አማካኝነት በውስጣችን ባፈሰሰው በመንፈስ ቅዱስ አማካኝነት አሹራንስ አለን። we are assured። ስለዚህ አሮጌው መንገድ ግን አሹራንስ የለውም። ብዙ ስልት ነው የምትይዘው፣ ብዙ መከላከያ ነው የምትይዘው። ማምለጫ መንገድህን ለማስፋት ትሞክራለህ። ያ ማለት ወደ ጥፋት የምታመልጥበት መንገድ ነው እንጂ የሚሆነው ወደ መዳን የምናመልጥበት መንገድ አይሆንም። አንዱ መንገድ ኢየሱስ ነው። በክርስቶስ ኢየሱስ በአዲሱ ሕይወት በመንፈስ በሆነ ኑሮ ደስተኛ ሆነን እግዚአብሔርን ደስ ለማሰኘት የምንኖርበት ይሄ አዲሱ መንገድ ነው። ስለዚህ ወደ አሮጌው መንገድ መመለስ አልፈልግም። በዚህ በኢየሱስ ክርስቶስ ተመርቆ በተከፈተልኝ በአዲሱ መንገድ አሹርዶኜ እርግጠኛ ሆኜ በክርስቶስ የተሰራልኝ ስራ ወደ መዳን እንደሚያደርሰኝ አምኜ የሚሄድበት መንገድ ስለሆነ ተመልሼ ውሻ ወደ ትፋቱ እንደሚመለስ ወደዛ አልመለስም። ስለዚህ ይሄ በአጭሩ ይሄንን ነው የምለው እኔ። ተባረኩ። ይሄው ነው ቢፈቅድልኝ። እኔ ግን ትንሽ ደቂቃ ነው ያለኝና ብናገር አይቲስ ማይ ታይም እንዴ ስማኝ እንጂ። እሺ ተባረኩ። በቃ መልካም ቀን። ደቂቃ ስለጨረስኩ ነው። አመሰግናለሁ። እሺ በበቂ ሁኔታ ርዕሱን የሚመጥን ንግግር ተናግረሃል። ለዛ ብዬ ነው። እሺ ለምንድን ነው ኦርቶዶክስ ማነው ነው? ይሄው በዚህ ምክንያት ነው። የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። ለዚህ ነው ማነው ነው። ለምንድን ነው ኦርቶዶክስ ማነው ነው? ኢየሱስ ክርስቶስ ያድናል የሚል የለም እያሉ ይሄው እንግዲህ ካባውን ያደረጉ ናቸው። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው። ታክሲ ውስጥ ነው ያለው። በፓስተር ስም አይወጣም። በቃ አይወጣም። ማን ያለ? በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው፣ ብንትን የሚለው። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። ለዚህ ነው ማንሆነው። አሁን እኛ ለምንድን ነው የማትሆነው ከተባለን በቀጥታ ይሄ ከበቂ በላይ ነው። ሰምታችኋቸዋል። እንግዲህ ካባውን ያደረጉ መምህር ናቸው። ጉባኤ ላይ ነው የሚያስተምሩት። ኢየሱስ ክርስቶስ ያድናል የሚል የለም አሉ። ጌታ ሆይ
አምልጦ። እዛ ውስጥ ያላችሁ ላይ ሆናችሁ የምትሰሙ አምልጦ ካላችሁበት ቦታ። እንዴ መዳን በሌላ በማንም የለም እኮ ነው እኮ የሚለው እኮ። ከሰማይ በታች ልንድንበት የተሰጠን እንዴ። ቅዱስ ገብርኤል መጥቶ ማርያምን ምንድን ነው ያላት? ስሙን ኢየሱስ ትይዋለሽ። ለምን? ህዝቡን ከኃጢአታቸው ያድናቸዋልና። ይሄ በጣም በቃ በክርስቶስ ላይ የተነሳ ሚኪ እንኳን መጣ። ይሄንን ስማልኝ እባክህ ሚኪ፣ ይሄን ስማ። እኔ በእውነት አባቶችን ጠይቅ እዛ። እውነቴን ነው። ለምንድን ነው እንደዚህ የሚሉት? እስቲ ስማ። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው። ታክሲ ውስጥ ነው ያለው። በፓስተር ስም አይወጣም። በቃ አይወጣም። እኛ ራሳችን ተቃዋሚ ነን። በፓስተር ስም ማንም ሰው ፓስተር ቲቻ የሚባሉ እኛ እንግዲህ ሀረር የነቀነቁ አንድም ቀን በሳቸው ስም ብለን አናውቅም። ስማችንን እያጠፉ ነው። አንደኛ በራሱ ማለት ነው። አንድ በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው። ብንትን የሚለው ማን ያለው? ኢየሱስን ያስተማረው ሐዋርያትን ያስተማሩት በስሜ አጋንንትን ታስወጣላችሁ ብሎ ነው ያለው። የሐዋርያትን ስራ ስናነብ በክርስቶስ ስም ነው። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ ውጣ ርኩስ መንፈስ ብላ በግዕዙ ምንድን ነው? ግዕዙን የሚችል ሰው ካለ እስቲ ይበልልኝ። እና የምትል አይመስለኝም። ግን አሁን ላይ ግን ይሄው ስሙ። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። ኢየሱስ ያድናል። በቃ ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ አያቸው። እንግዲህ መድረክ ላይ ነው እንግዲህ ሚኪ ያየው አይደል? እና ኢየሱስ አይወጣም ተብሎ በማርያም ይወጣል ማለት ይሄ በጣም ትክክል አይደለም። እኔ አክስቶቼ ልጆች በሙሉ ኦርቶዶክሶች ናቸው። እኛ እኮ እንደዚህ የምንናገረው እነሱ ጋር እንዲደርስልኝ ነው። እኔ እኮ ቤተሰቦቼ ጋር እኮ እንዲደርስልኝ። አንድ ሰው በማርያም ስም አጋንንት ይወጣል ብሎ ኢየሱስ ጌታ ነው በሚለው አይወጣም ብሎ እንደዚህ መድረክ ላይ ማስተማር፣ ለዚህ ነው ኦርቶዶክስ ማለው ነው። እኔ አሁን የእነንትና ላሳያችሁና ወደ እናንተ አመጣዋለሁኝ። እነዛ ወጣቶቹ ያሉትን ላሰባችሁና ይህን ስሟቸው። ያለባችሁ ነገር ፕሮቴስታንት የማንሆንበት ዋናው ምክንያት ኢየሱስ ክርስቶስን ላለመካድና ኢየሱስ ክርስቶስን ላለመተው። እሁድን ያከበረ ሰው ልመልሰው ኃጢአት እንኳን ገብ ሰርቶ ሲኦል ውስጥ ቢገባ ስሙት። አማን ነው። እስቲ ፕሮቴስታንት የማትሆንበትን ዋናው ምክንያት ንገረኝ። ክርስቶስ ኢየሱስን ላለመካድ። ባይዘዌ ሁላችሁም አንድ ማስተዋል ያለባችሁ ነገር ፕሮቴስታንት የማንሆንበት ዋናው ምክንያት ኢየሱስ ክርስቶስን ላለመካድና ኢየሱስ ክርስቶስን ላለመተው። እሁድን ያከበረ አያቸው። ይቀልዳሉ እነዚህ ልጆች። ቤታቸው ውስጥ በጣም ስንት ትምህርት እያለ እኛ ጋር መጥተው ከኛ ክርስቶስ ብቻ ብለን ስንል እንዳውም ያጋንንት ነው እያሉን። እስቲ እንግዲህ ዳግዬ ወይ ደግሞ ሶልዬ ካለሽ እስቲ አንቺን በይ፣ ታፈነሻል። ዳግና ወግዬ የሚችል ሰው ሚኪ ያያቸው ወንድሞቼ፣ እኛ ቤት እንግዲህ ከክርስቶስ ሌላ የለንም። እንግዲህ እንዴት አትበሉ ብለው ነበር። ደግሞ አሁን ደግሞ መዳን በሱ ብቻ አትበሉ፣ እምነት ብቻ አትበሉ ብለው ደግሞ አሁን ደግሞ ካዳችሁት ደግሞ ለምን ይላሉ? አይጋጭም ወይ? ኢየሱስ ብቻ አትበሉ አሉ። ደግሞ መልሰው ኢየሱስን ከሃዲ ናችሁ እንዴት ይባላል? ዋናው እምነት የሚያስፈልገው ኢየሱስ ክርስቶስ ላይ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ እንደሚል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም
ሕይወት ይሆንላችሁም ዘንድ እምነት የሚያስፈልገው ኢየሱስ የእግዚአብሔር ልጅ። ሌላው ማመን ቀላል ነው። ከባዱ እምነት የሚጠይቅ መገለጥ፣ ክርስትና መገለጥ የሚያስፈልገው ፓርት የቱ ነው ብትሉ የዮሐንስ ወንጌል እስቲ ቄሶቻችሁን ካልሆነም እናንተም ድፈሩና አንብቡት። መገለጥ ይፈልጋል። ሰማይ ካልገለጠልህ እግዚአብሔር ካልረዳ በስተቀር ይሄ አይበራልህም። ከበራልህ ደግሞ የሚያቆምህ የለም። ሰይፍ አያቆምህም፣ ስድብ አያቆምህም፣ ልዩ ፍጥረት ቢመጣ አያቆምህም። መገለጥ የሚያስፈልገው የቱን ነው ብላችሁ ብትሉ መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ነው። ኢየሱስ ትልና እርሱ የእግዚአብሔር ልጅ እንደሆነ ማመን። ይሄ ነው እስካሁን እየተደነቅን እየገረመን ምን እንደሆን ወደፊት ገና ስንሄድ ነው በሰማይ የምናውቀው። እየደነቀን ነው። እናንተ ትሰድቡናላችሁ፣ እኛ ተደንቀን ተገርመን እያመለክ ነው እየሰገድ ነው እየተደነቅን ሳንደርስበት ሳንሸመድደው ምን ሳንለው ህይወታችንን ዘመናችንን እንጨርሰዋል። መገለጥም ክርስትና መገለጥ ነው። ሁልጊዜ አዲስ ነው የሚሆንልህ። ምኑ? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን። ስታምን ምን እንደሚሆን ታውቃለህ? ህይወት ነው የሚሆንልህ፣ ሃይማኖት አይደለም የሚሆንልህ። ህይወት በውንህ በህልምህ እየተደነቅ ይሄ ደግሞ እሱ የጨረሰውን እሱን በማመን ጸድቀሃል፣ እሱን በማመን ከብረሃል፣ እሱን በማመን የዘላለም ህይወት አለህ። ከሞት ወደ ህይወት ተሻገርክ። ለመድረስ የምትኖረው ኑሮ የለም፣ ደርሰህ ለማረፍ የምትኖረው ኑሮ የለም። አርፈህ ክርስትና ተፈጸመ ስላለ ልዩነቱ ከረፍት ነው የሚጀምረው። ልዩነቱ ከበረከት ነው የሚጀምረው። ልዩነቱ ከእግዚአብሔር ልጅነት ነው የሚጀምረው። የነገስታት ንጉስ፣ የጌቶች ጌታ፣ የእግዚአብሔር ልጅ ሆነ ነው የሚጀምረው ክርስትና። ዳገት የለውም። የምትሸከመው ድንጋይ የለም። ማንም ጠራቢ ጠርቦት ከዛ ጨርቃት የምትሸከመው የለም። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ሲበራልህ ሲገባ ስታውቅ ትንበረከካለህ። አደባባይ ላይ ኡኡ እያልክ ኢየሱስን ተቀበል ትድናለህ እያልክ ትለፈልፋለህ። አይምሮህ እያለ አይምሮ የሳተ እንደ እብድ ያደርግሃል። ኢየሱ ፍቅር ቢገባ እንኳን ልታዳብለው እንኳን ልታከራየው ለደቂቃ ለአንድ ቀን ምናምን አይደለም። ገብርኤል ሚካኤል ልትላል ኢየሱስን ከአንደበት ላወጣህበት ይጠዘጥዝሃል፣ ይቆጭሃል። ይሄን ሳላመልከው የኖርኩበት ነው የምትለው። ምን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው ብለህ ስታምን፣ ወንድሜ እህቴ፣ ይሄ ሚስጥር ቢገባሽ ኖርዝ አሜሪካ ቁጭ ብለው እንቅልፋቸው መተኛ ሰዓት ላይ የሚያስለፈልፋቸው ምን እንደሆነ ታውቂያለሽ? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው የሚለው ነው። ሰማያት የሚደነቁበት አምላክ ሆኖ ሳለ ከእግዚአብሔር ጋር መስተካከልን እንደ መቀማት ሳይቆጥር በምስሉም ባሪያ ሆኖ እኔንና አንቺን የመሰለ አምላክ በምድር የተራበ የተጠማ የተናቀ እንዲሆነው እኔና አንቺን ሊያድን አምላክ ሰው የሆነበት ይሄ ምስጢር ሲገባሽ ኢየሱስ እርሱ ክርስቶስ ነው ብለሽ ታምኛለሽ። ክርስቶስ ነው ብለህ ታምናለህ። ይሄ ምስጢር ስላልገባው ነው ኦርቶዶክስ ማልሆነው። ይሄ መገለጥ የሚፈልግ ነው። አቤት
ይሄ እረፍት ይሄ እረፍት በጣም በጣም ግሩም መልእክትን ያስተላለፍከው። ይሄ ነው ወንጌል። ለዚህ ነው ማንሆነው ይህን ዛት ምክንያቱም ይሄ ሲገባን ነው የተሆነው እንጂ እኮ በጣም እኮ ነው የምንወደው። ለምሳሌ አንድ መዝሙር አለን እኛ እዛ ልወጣም አልሻ ከፍቅር ገዳም ከታላቅ ጽርሃ ከዓለም እልፍኝ ይሻለኛል ፍቅሩ ቢዘገይ አብሮኝ የክርስትና የነፍሴ ንስሐ አባቴ ለእኔ የሚያስብ የሚያዝን ነው መድኃኒቴ። ሌላ የለኝም ፈጣሪ ወይ መልእክተኛ ከራሱ በቀር ከኢየሱስ ሌላ መዳኛ። ልወጣም ማልሻ ከፍቅር ገዳም ከቆረብኩኝ ወዲህ ልቤ ተይዟል። ከታላቅ ጽርሃ ማለት አዳራሽ ማለት ነው። ከዓለም እልፍኝ ይሻለኛል ፍቅሩ ቢዘገኝ አብሮኝ የክርስትና የነፍሴ ንስሐ አባቴ አንተነ ለእኔ የሚያስብ የሚያዝን ነው መድኃኒቴ። ሌላ የለኝም አማላጅ ወይ መልእክተኛ ከራሱ በቀር ከኢየሱስ ሌላ መዳኛ። ይህንን እዛው ሆነን ነበር የምንዘምረው ገብቶን ማለት ነው። እና ከዚህ ህይወት ጋር ስለተነካካን ነው ለራባችን ህብስት ለጥሜ ጠበል እያልን ይሄ ትህትና ምንጣፉ አለ አይደል? መስገጃ ምንጣፌ ትህትና ይባላል። በእያንዳንዷ ነበር የምንዘምረው የነበረው። እንወደዋለን፣ ደስ ይለናል። ግን መንፈሳዊ መሆን አለበት። ግዑዝ ብቻ ሆነ ህይወት የለውም።